አርግዘሽ ብዙ ነገር ያስፈልግሻል ብዙ ነገር አልነበረም ብቻ አለፈ እና ዝቆልዓን አትራሳውንድ ገራ ክትትል ቆጽጠራ ናገርና ማለት አትራሳውንድ ተላዒላ ገለ አኽሳድ ማይ ቆጽር እዩ ገለ ኩገዲዩ ታይልና ማለት እዩ ከሱ ጋር በቃ ፍቅር ስላለ በዚህ ጉዳይ ተጠላልተን አናውቅም ባገኘ ሰዓት ይሰራል ሰላም ቤተሰብ ፍቅርሾው ለማዕንቱን ካብ ከተማ መቀለን እሽተይ ውጽኢልና ኣብ ከባቢ ሮማናት ተረኺብና ኔና ምንም ናይ አፈላላይዘር ዘይገደቦ ፍቅር ዘለዎም ምስ ተጋዳላይ ምስግናን ምስ ፍጹምን ተረኺብና ኔና ተመልከቲ ፍቅርሾውን ስካዕ መወዳእታ ክትከታተሉና ንዕድመኩም ኳዕድ ሓና ጸናሕኹም ኳዕድ ሓና መጣችሁ እሺ ያው ድሽተይ ለማዕንት ተኸብደና ያ ኣብዚ ድሽተይ ትግርኛ ላይ ትኸልንያትና ና ባኻደ ክጅምር ተጋዳላይ ምስግና ብራ ይባሃል توليد أنا عاقل روماناتي. إيشي هانش. سمي في الجمالم يبالل. تولي جادو كنت شعربيتنا شعربت الاثنين. بدعمك روحوا بطايهم تقاليهم. أوه. كمين يروح تعاوي خاص كن قرنا. جنزنا حل هنا نحن. أوه كانت مرتنا تماركو. أما نقول مرتي لما سرحنا سرحو. سرحي لما برهتا برهتنا سرحو كاو تمرتينا تماركم عابيه كاو دمو ما زنغرات مصينا انا وخيدنا عندكم تقاديل او موقعات لا تحكاني مقدات وصحني مقدات خاتاي مقدات انت عصم مقدات انت اغريا عصمي سبار عصمي اغري سبرات عصمينا السنة كت جنا السود إجري لما جنا أمس جاني ولا استوقع كل دمه حدار عصرت شو تشعنته قلتش عصرت رعتي توقع كاو توقع مالتني فلتني لنا عدم حرا توقع قال من طريفه حدا جباري تنقاقيو أو درجة زوج يعني أوكي بزعات جباست كنا قرنا توقع كله جفراي بزعوت نقرت له لما السوق قطمي توقعت حديرة مجمرة توقع حديرة كاوم خلايا معلتي مبل خلايا معلتي انتنا لني هيوت لني يفلتني رأي استوسني رأي كل نجر حديرة توقع خاص بقى حديرة هو يفلتني رأي كاوم من مصينيو جنزنا حلو 4 ساعات مصيمني يريء من لخص يستوسمي انتنا قات ام بي بيجنيني 4 ساعات جنيمني كاو وصدني اليوم ينوس اين خلك كاي منامني لهم سيلم حريقهم نخيدم يوم كاو صويعوي قتلنو يوسدن نلو اليوم نيرا مالتنا اتم كاو احنا عملنا وعنا كاملنا احنا نوعنا كخوينا اين قتلكاي انتنا كينوس دكالا عملناي ناي من غبركاي لفرح دل قالن يرشعون نغرات تفلطوا لهم كاو خيدم زم عدي خيدم كاو دق سفر من خوينا من محمد كاو محمد بناغون من تاني محمد مالت محمد مالت ناي هيوتينا ترفني ناتم نو نغير مولو كاو محمد تاخنو بيسمو من يمن صاحب مستار كذي دم من نغيرني دحر نغيرني انا ايه نغير من ساتميل نيوا نغير مس ما بلسال سي معلتي سوسو مصيل علني كاو ما سقاي قصلي قال منامنا صرغاو درجه صحني خندي غزي صني 5 عامتي 5 شهرين كبيتسا منم يفلطوني يرم مازللو بيتسا ما يفلطي منم نفلط سيناري سلك مستلقى دويله راسلك مستلقى لا اي امني نرما ጭራሽ ያምኒ ነበር ፎቶ ገለምናም ዝገር መስገን እንትና እንኮ ኦንላይን ተከፊቱ በኢሞ ፎቶ ጉሩድ ፎቶ ለይኻ ምናም አሚኖም ነበር ያምኒ ነበር ደው ዘለ ኸምስ ነው ተሰው ይገል እንደሚለው መጽየም አጋጣሚ ዘም ሳይኖር አርተው ዘልፈም ገለ ما ቤተሰብ ሄደም ጠይቀሙ ካው ዘማዕርክቴ ነው አጥቀድሙ ማ ካው ዳህናም ተሰው ምናምን እንትና አሚኖም ተስፋ ወሪዘም ነበር أنا نلاه بيوتيكا من معرفتها قال لي فلتوني يرام زما أنا ربطتها باين تو عندي قرية تنبسوا بقى بسوا يوم حزام خامات يوم حزام نعم أوكي شنيك دينا براس تلادكش مني ያው የተወለድኩት አዲስ አበባ ነው ከዛ በኋላ ቤተሰቦቼ ሻርቢት ሲመጡ ይዛውኝ መጡ ግን ያው ብዙ እድሜን ያሳለፍኩት ሻርቢት ነው ሻርቢት ልጅ ነኝ እና አባቴ ጋር ነው ያደግኩት እናትና አባቴ ተፋተው ከ4 አመት ከ3 አመት ጀምሮ እቴ ደግሞ
የሁለት አመት ታላቄ ነች። እሷ ደግሞ የ6 አመት የ5 አመት እንደዛ ልጅ ሆና ነው አብሮ ያሳደገን እና አባቴ ጋር ነው ያደግኩት። አባቴም አካል ጉዳተኛ ነው እና ያው ከምስግናንም በጣም ልወድበት የቻልኩት ምክንያት ደግሞ ጉዳቱ ስለሆነ እና የሆነ ከአባቴ ጋር የሚያመሳስል ነገር አላቸው። ሁለቱም የዋህ ናቸው። ሲቀጥል እሱም ጉዳት አለበት አባቴም ጉዳት አለበት እና በዛ አይነት ቤተሰብ ላይ ስታድጊ እንደዚህ አይነት ሰው ላይ መጨከን አትችይም። ማለት እንደዚህ አይነት ሰው ሲያጋጥምሽ አይ አካል ጉዳተኛ ነው ለኔ አይመጥነኝም ምናምን የምትዩ ነገር ይቀንሳል እዛ ፋሚሊ ውስጥ ስታድጊ እና በቃ በአባቴ ልክ ስለማየው በዛ አስተዳደግ ስለመጣው ነው አብረን ይሆን ነው እና ወደዚህ እስከመመጣበት ድረስ አባቴ ጋር ነበርኩኝ። በእናት እጅ አላደኩም እና በቃ አባቴ ነው ከልጅነቴ ጀምሮ አንደኛ ደረጃም ሁለተኛ ደረጃም በአንድ እግሩ እየተንቀሳቀሰ ያሳደገኝ እሱ ነው። ናይካቱም ፍሊ ለብሎ ነገር ንሽተይና አካባቢኩም ተፈላለዩ ማለት ሓደ እንዲና ግን አድና የተለመደ እሞለለስኻ ተጋዳላይ ሆንኻ እሳ ጓል ሸዋሮቢት እያ እስኻ ለዚ ትግራይ ኢኻ እስኪ በህመይና ፍቅረም ርሒኹም አብይኹም ከተጋኒኹም እና ዝተጋነናሉ በእንተሰሓተ ስልክ እዩ። ኦኬ እሳ እንተና ናይ ፓስፖርትና ምና እንተና ሞኬራ ነራ ፓስፖርት ናውፀት እንተና ናዙ ፓስፖርት እንተና ቆፀረ ይሁማስ ማዓልተ ወፂሑ ደ ክትብል ክትደውል ያ ናባየ ደውላ ሰዓት 4 ምሸት ኦኬ ቆፀር ተጋጋ ቆፀር ተጋጋ ደውላ ካው እንተን ከልዕለ ደሎ ካነ ደቂሳ ሄሎ ይለስ ይደዕጽ ይብል ካውለ ብነጉ ቴክስ ገራ ደውል ለኹስ እንተና ብሎክ እቲያተ ወዲያው ይቅርታ እንተን ረብሸ ሰይላ መስልኒ ካው ቴክስ ገራ ተማ ተሞሊሳዊ ንስልክ ኢለ ብሎክ ያት መስለና አው ንምስራሕ ካው ቴክስ ገራሲ አይ ይቅርታ ደውለህ ደውል ኸነል ኻሲ ገለ ምናምን ለብወድ ኾይነው ገ ካውስ ዋይ ሴት ነኝ ይላ ጓልየ ሞ ተጋጊ ደውል ይቅርታ ገላትኒ ካው አውጽያት ተካብሎክ ዶ ካው ደውለላ ገለ እንትና በማርኛው ጋትኒ ባይ ደስነ እስቲ በሙክራ ወዝና አዳ መሐመድ ጎሮ ታው ካብለት ኮንት ቀሊያ ዛዕድ ስቲክት ይቃገለ ምናምን ናጓ ኋይ ድኺል ያስ ሸዋሮቢት ይላትኒ ባይ ይርሑኝ ይገለ ምናምን አልቆስ ታይ ተፈልጥ ቦታን የካዲን ወላ አይነት ጥያቄያትኒ هو انا همزه ገለ ነርና አውዝ ቦታ እዚ همزه ተወያ ገለ ነራ ይላል حق خرا ገለላትኒ هو ከውሳርኬ ነገር ያው እናለው ዙ ቲክቶክ ገለሪ አቶ አሚናትኒ ገለ በማሪ አምትራዳዶ ነር በማሪ አተጋኒር ኦኬ ካውዝ ነገር በናየ ኩነታት ሐዚና ገለ ክትሕግዘኒ ቁርሽ ገለ ምናምን ክሸማል ምሻጥ እንተናጽህና ሸይጣክት ሕክማን ገለ ምንም በአካል ላይ ተጋነኹም እስካም ሕጋዝ ማለት እሺ ክሻው ጽህና ኢና ማለት ታይ ሃሚን አይንት ሰብያ ገለነል ሲና ቃንዳዋል ሃም ሓፍታ ሓው ገለና ወጋዕና ጽኔና ክሻውና ፍቅራቲና ወራዓላማቲና من مجمرة بس من نفرط طيق ومجمرة أنا طيق يا በዛ መልኩ በስልክ ተገናኘን። ከዛ ቀን በቀን እናወራ ነበር። ግን ያው የመራራቃችን ነገር ብዙም አሳስቦን አያውቅም። ያው 8 ወር ነው ያወራነው። ከዛ በቃ እኔ በድፍረት ቤተሰቦቼን አሳምኜ መጣው ተገናኘን። እንዴት ነበር አጋጣሚ ስትገናኙ? ፋሚሊ ከማወቁ በፊት በስልክ ነበር 8 ወር ምን ተዋወቀው። ቤተሰብ ምናምን አያውቅም። እኔ ለፓስፖርት ጉዳይ አዲስ አበባ ሄጄ ነው እንጂ ባሌድ አንገናኝም ነበር። በኢንተርኔት ምናምን ስላልነበረ ሸዋሮቢት ላገኘው አልችልም ነበር። አጋጣሚ አዲስ አበባ ፓስፖርት ምናምን ልቀበል ሲሄድ ዘግይቶብኝ ምናምን በጣም በንዴት ነበር። ለደላላላ አይደለ እንትንሽ ቀጠሮ የሚያስይዝልሽ ሰው ለሱ ስደውል አጋጣሚ ቁጥራቸው አሁን ቁጥሩ የለኝም እንጂ ሰውየው ይመሳሰላል እና ወደሱ ሄደ። ከዛ ቁጥር ተሳስተሽ ነው አይደውልሽ? ጽፌ ስደውል ወደሱ ጠራና ሴቭ አድርጌዋለሁ። ጆኒ ነው ስሙ እና ሴቭ አድርጌው ነበር። አልወጣ ሲለኝ ዘጋውት። ግን ወደሱ ጠርቶ ነበር። እዛ ዘጋውትና እዛ እንዳጋጣሚ ሆኖ ቤት ውስጥ አክስቴ ነበረች። በማታ ማጋን ደውይና ምን ያለች ኧረ ተሳስቼ ደወልኩና ምስላት ይቅርታ በይ ሰውየው ባለትዳር ቢሆንስ ምናምን አለችኝ። እና እሺ ምናምን ብዬ ይቅርታ ምናምን ብዬ ጻፍኩለት። አላወራንም ያኔ ማታ። በነጋታው ነው እሱም እንቅልፍ ላይ ነበር። ከዛ ጠዋት እንደዛ ሲጽፍልኝ ምናምን ኧረ ወንድሜ ብሎክ ይደረጋል እንዴ ሰው ምናምን አለ። ከዛ ራሴት ነኝ ምናምን አልኩት። ከዛ በዛ አጋጣሚ ማውራት ጀመርን። ከዛ እሱም ህይወቱን ይነግረኛል። ማለት በቃ ሩቅ ሆነሽ እንደዚህ ትግራዋይ ተጎዳ ምናምን የሆነ ያላየሽውን ነገር አታምኝም።
እኔ ያህል እዚህ የተጎዳ ሰው እንዳለ ለማመን ይከብዳል። በሩቅ ሆነሽ እኔ ማን አላቅም ነበረ እና ቀሱ ህይወቱን ሲነግረኝ እንደሱ አይነት ሰዎች ብዙ ሰዎች እንዳሉ ሲነግረኝ ምናምን የነቃ ውስጤ በጣም ያዝን ነበረ። ከዛ በመሃል ላይ ታመመሱ ድጋሚ ሰርጀሪ መሰራት ነበረበት። በቃ በዛ መካከል ልተው አልፈለኩም ነበረ እና እሱም ብዙ ነገር ያግዘኛል። እሱም ሲያገኝ ዞሮ ወደኔ ነው ያኔ አንተዋወቅም፣ ግን እኔም ሳገኝ የሆነ ነገር አግዛዋለሁ፣ እሱም ሲያገኝ ያግዘኛል። ከዛ በቃ እግዚአብሔር ፈቅዶ መጨረሻ ላይ ምን ቤተሰብ ሳያቅምና በጣም ከባድ ነው። አሁን ወደ ኋላ ሳስበው የሰራውት ነገር በጣም ከባድ ነው፣ ግን ደግሞ ቀላመንሽበት ነገር መስዋዕትነት መክፈል አለብሽ። ከዛ በቃ እንደምን ብዬ ቤተሰብ አሳምኜ በውሸት ነው የመጣው። ምን አሉ ያንቺ ፋሚሊዎች? አይ በቃ የሆነ ድርጅት አለ ሊወስደኝ ነው ወደ የሆነ የመመረቂያ ጽሁፍ ምናምን መስራት ስላለብኝ ዘንድሮ ስለሆነ የምመረቀው ከመመረቅሽ በፊት ነው የመመረቂያ ጽሁፍ ምናምን ትሰሪው። በቃ በዛ እሄዳለሁኝ ብዬ ወደ መቀሌ ብለሽ ማለት መቀሌ መጥቻ አላቅም። ከዛ ምናልባት እዛ ስገባ በቋንቋ እንዳይመልሱኝ ብዬ ፕሌን ውስጥ የሆነች ልጅ ተግባባሁ። ከዛ ከሷ ጋር ሆኜ የሆነ ነገር ሲጠይቋት ኤርፖርት እሷ ትመልሳለች፣ ከሷ ጋር አልፋለሁ። ከዛ ቀምጭሻ ላይ እሱን አገኘሁት እዚህ መጥቼ። ግን መጀመሪያ ምን አይነት ወንድ ትመኝ ነበር ከሱ በፊት? በቃ ትግሬ ምናምን ትይ ነበር መሰለኝ? አው ነበረ። እንዴት ነበር? ትግሬኛ ሙዚቃ አዳምጥ ነበር ሃይስኩል ሆኜ። እንዳጋጣሚ እንደውም መቅደስና ቤዛ የሚባሉ ጓደኞች ነበሩኝ ያኔ፣ እነሱ ምስክር መሆን ይችላሉ። ማለት አዳምጥ ነበረ። ይሄን በቃ የጦርነት ይሁን ትርጉሙ ምናምን አይገባኝም፣ ግን የሆነ አንዳንድ ሪትም ደስ ይልሽ የለ ወጪ ነበር። ትግርኛ እወድ ነበረ፣ አዳምጥ ነበረ። ትግሬ ነው ማገባው ላለውኝ በቃ ግቢም ላለ ሰው በቃ እንደዛ ነበር ምለው። ግን በቃ ፈጣሪ የተመኘሽው ነው የሚሰጥሽ እና በቃ ከዛ በላይ ያው የሰው ጉዳት አያስደስትም፣ ግን እንደዚህ በመሆኑ አልጠላውም፣ ደስ ይለኛል። መጀመሪያ ሲታዩ በቃ የሆነ አባቴ ስላሳደገኝ የሆነ በቃ ከአካል ጉዳተኛ ጋር ኖሬ ባረጅ ምናምን ደስ ይለኛል። ማለት አልጠላውም፣ እሱን ስሜት ደስ ይለኛል። አባቴ በጣም ጠንካራ ሰው ነው። በአንድ እግር ሁለት ልጅ ማሳደግ ቀላል አይደለም። ለዛውም ደግሞ በቃ የሆነ አንድ እግር እንዳለው ሰው አይደለም አስተዳደጋችን። ምንም ነገር አይጎልብንም። ትምህርት ቤት ውስጥ የሀብታም ልጆች ናቸው ወይስ ከምንባል ነበር እኔና እህቴ ያደግ ነው ማለት ነው። ቢያጣ እንኳን ደብረ ብርሃን ነው የምትማረው፣ 3ኛ ዓመት የፋርማሲ ተማሪ ነች። እና በቃ አሁንም ተከራይቶ ዩኒቨርሲቲ እንዳትገባ እንዳትጉላላ ብሎ ተከራይቶ ነው የሚያስተምራት። እኔም እዚህ ምስግና እጅ ከመግባቴ በፊት የግል ነበር የምማረው፣ የሚያስተምረኝ የግል ነበረ። በቃ ሁሉ ነገሩ የሆነ አንድ እግር እንዳለው ሰው አይደለም። ማለት አንድ እግር አለው ሲባል በጣም እኮ ብዙ ሰው አለ፣ የሆነ ጉዳቱን እየተጠቀመ ራሱን ዝቅ የሚያደርግ ሰው አለ። ግን እንደዛ አይደለም። ቢያጣ እንኳን ተበድሮ የሚያሳድግ አባት አታቂም። በቃ እንደዛ ሆኖ ነው ያሳደገን። ስናድግ በቃ እንደዚህ ስልክ በተን ስልክ እንዴት ነው እየነካካ ካልኩሌተር ላይ ሆኖ እንቅልፍ እየወሰደው በቃ ስንት ዳ እየገባ ማለት ነው። ግን እኛ ልጅ ስትሆኚ ብር ከሰማይ የሚወርድ ይመስልሻል፣ ተሰርቶ የሚመጣ አይመስልሽም። ነፍስ ስናውቅ ነው ሁሉ ነገር የገባን። ከዛ በቃ እየተረዳዳን ምናምን ነበር የምናልፈው። ግን እሱ የኛን እርዳታ የሚፈልግ አባት አይደለም። በቃ ጠንክሮ ተበድሮ ቢፈልግ ተበድሮ ብዙ ችግር ውስጥ ገብቶ ከመጀመሪያ ጀምሮ አስተዳደገኝ ብነግርሽ በጣም ብዙ ነገሮችን በብልሃት እያለፈ ነው ያሳደገንና ከሱ ጋር እሱም የግራ እግሩን ነው አባቴም የግራ እግሩን ነው የሚያመውና ሁሌም አባታችን አካል ጉዳተኛ ስታገኙ እንዳትነቁ ምናምን ይለናል። በቃ ልክ እንደኔ ሆኖ ልጆችን ማሳደግ የሚችል ሰው ስላለ እንዳትነቁ ምናምን ይለን ነበርና እሱ እንደዛ እንደውም ከምስግና ጋር ስንገናኝ አካል ጉዳተኛ መሆኑን እኔ ያውቃለሁ፣ እሱ ይደብቀኝ ነበር፣ ይፈራ ነበር፣ ሰው ይርቀኛል ምናምን ብሎ ቲክቶክ ላይ ያነክስ ነበር። እሱ ግን አልነገረሽ? እንዴት ታነክሳለህ እንዴ ምናምን ስለው አይ ይለኝ ነበር። ያየው ነው እንዴ የሚከዳኝ ምናምን ነበር። ከዛ አባቴ ፎቶ መነሳት አይወድም። ግን አንድ ቀን አባቴ ፎቶ እንነሳ ምናምን ብየው ውጪ ተቀምጠን ክራንቹን እንደያዘ ያለ ክራንች መሄድ ስለማይችል ፎቶ ምናምን ተነስቼ ላኩለት። ማን ነው አለኝ። አባቴ ነው አልኩት። እንኳን አንተ በዚህ እድሜ ልታፍር አይደለም አባቴ እንደዚህ ሆኖ እኛን አሳድጎ እንኳን አያፍርበትም
ማካል መጎዳት ብርቅ አይደለም እንደውም አንተ ትሄዳለህ በእግርህ አባቴ ግን አይሄድም ከጉዳቱ ላይ መኪና ገጭቶት ነበር በዛው ላይ ማለት ነውና ያለ ክራንች አሁን መነሳት ራሱ አይችልም ምናም ብያ አስረዳሁትና የኔ ህይወት እንደዚህ ነው በጭራሽ ነው ልጣላህም አልችለው እንደውም ያባቴ ያደር አለብኝ እንደዚህ አይነት ሰው ስታገኚ ለመርዳት ነው እንጂ መሞከር ያለብሽ አትሽሺ እኔ ሃይ ስኩል ስማር አንዳንድ ጓደኞቼ ከኔ ጋር መሄድ አይፈልጉም አባቴ እንደዛ ስለነበረ ማለት እና በዛ መልኩ እንተልለው አልፈለኩም ነበር እና በቃ እንደዚህ ስለሆነ ለኔ ደስታ ነው እንጂ እንትን የለው ደስተኛ ነኝ በሁሉም ነገር አሪፍ ነው እስኪና ሀክናትሞ ናይ ኸቤት ሰው ኸመይ ተቀቢሎም ከመይሎም ኸበኸመይ ኸነገር ኸዩ ማለት እንትናሳ ብዙ ሁኔታ ሰነ ሁሉ ነገር ተቀቢላት እንዲያት ናግራ እንዲያ አውዚ ጉድ ሙኻኔና ዝ ታሪኬ ነገር እንዲያ ካው ደማ እንትና ምን ሕንክስና ዞ ፊዚካሊ ደሞ ያረይታይ ነራ ይትፈልጠይ በመግ ጉዳተኛ ምን ሆነ ነገር አንቢ ዞ ፊዚካሊ ያምን ሕን حتى ናሳይና ዞ ሁሉ እንትና አይረኸዋይ ነራ አጋጣሚ ሲላ አጋጣሚ ቲክቶክ ሪአታ او تيك توك رياته قال انتنا نهون صريح ناخذنا توقع صغيرس رياته كاست تحنكس يا قال نسي باي حنكس يا قال مامي لا حنكس يا قال ياس هم زنورتها قال يصات انديا هم مجمره كواني ساي بقى يا وها امينه بقى نخ نايك كل ነገር ክትገብርስ መስሪያት ሁሉ ነገርስ አጎርና ኻክ ሕክመካ እየገለ ምናምን እንትና አይና ወርሽ ተማርት ያ ብዙ ሰዓት ወርሽ ይናረ ይለ ስልካ ሸይጣያ እንትን ወርሽን ክትህን መከራ ዛራ كوزين أنا دمو محمد بزح نجارم يرمي نايا أو هيوتين ترفنا مرتاو بزح نجاري تنهيرنا الصار ما محرت بمخانة إلا أنت نخالي عين أنت ناين راني زو رحوات ناك قرني اللي حسوني له نحرق زي أنت نخوينا يا هيوتي أتيا خالي نجارها من قرني أمين له كم جمرة شو ما نتورحول سلكه وقعنا أنا ندلي أنا بحق زي أيه ساون حجزتني أو درجة ولا زينة حنون إنفكشن هون إجريك أوراتون الساس رديتني ورش الشعون هون ساعات ورش بتعمل قدرني نك أنتنا قبل يحن شغون دين أو إنفكشن هون أورات تايلة قدرني كم أنتنا نلك إحنا سينا الساقات أمي وهي تيب متى نعيون تغنتني حكيم اللي أخا سيرك شيء تحكيم أيه نا زجاجر مسجن أبعدنا سايت لمدة مالتهم زي ودعت خوني وقال إيه بحال نهامين يرو أمنيخا زي قلنا هايمانة تفعلين دي محمد كوزو خلو قدوسيني بيت سوني قورو محمد حنشوخص ناج أنا صاري لي السنة قرنا فولوتو هميلهم السا انتنا أيايلهم سكن عواس أي قبامي انتنا لي ولو منا قز كر خول لادس أنا يدلي مسأم كباسم بي مسا انتنا كقارص انتنا بهوتي حسين راني مسا علي ولا عكس خيله عاد من ميله وسينا علي مسا كون خلن بي بيت سهم زيول يوم بيت سولاز غير مسجن انت بحماق عيني رأي بصبق متقبله نقل زو خلي نقل خوني لس انا مسقطها في النير يعني مساك خون مالتي بعلي وصينا للنير روحي قال انت ناس انا راني ناني ما يودي طبعا باي ما قدام خنيجر خايو كامل خنيجر خايو بيت سودا انتنا مالتي داولني كل جزء مني انتنا واي كاويه كم سيتي ولا ميرا اقطع مالتي أوان غير خيست لني رمضان كون فازر كون نزي أدمو أنا كمسألة وينام نخونا بوتا كنيجانا جل من أمن حسن يلنا بعد سلكنا أقول عنها لنا شو ما قرب نزعم مالتي كأوسي أنا سخات من سي خاص خاصي بدأتني أخا مكالك مزن له أنت ناس جانا يترجع عينا أخذ بقى هوني أنا تخويني لا أنا كمسيت لنس إخواني أنا مسألة خف لا جالي ولا منا نخونا بوتا نرخي ولا أنا كمسيت جل كأوزع ولا عبقات مسألة أيامه قال لي اليوم وايد سهل حق خرا قالهم دسلوم كاو نبل شامني حرخي عشان دا قريا عشان مزيا قال تراخينا همين يرخى مجمرات كانت تلهم قدامي برا ساون حق يقبل نقول خذي انا قرات انه حق لي مالت مسمصت مساتيت مستغانا يعني كمصديني بالحساب نير فرحني يرني لا تقبل انا سلاينير انا ون جمعه كيفنا معتنا خينايا حق أدات مسألة قال إنه فرح نيرو مجمرة بس خالي حق أدات مسألة السلا حق ديك هو عامل نيرو وريس استكت كاري أتنكا يا خبري ما تحسبي شو منطار بس الكبيتشا أو قاعد مجمرة خاصة دينجز يا خاصة مش فرح سهل لي ولا
كاو مسيا يخيل أنا يرى له خبر بس إحلا فوت أجل فيزيكال أنتنا يراني أنا فيديو وقعني الله أنا بيوم ما قالوا له أو زبر قليل لاس ناو مسجع خالي مني ما قات أمي أو زب مقبل أنتنا خوينا يرى له قليل لاس مسيا دولة بلا سلكي أبيني خيلاتني يرى كله خيلي وسبيله نعس يرى خيلاتني كم مسيا قال السلام تايلنا تقبلنا سينا جزا كم ز لرأخها بفيديو هنا لسه أنا حتى هو جزء أنتنا جزء قال أنتنا تغيرتني رأيي وداو أنتنا لا فيديو سلنا وقع سلنا ما ترى خينا قال يا أنتي ستاجن يوم دي نبى ያው ብዙ ጊዜ በቪዲዮ ምናምን ስለምናወራ ያው ተግባብተን ጨርሰናል ብዙም አዲስ ነገር አልነበረው ፈርተሽ ነበር አው ይመጣ ይሆናል ያስፈራል አው ይመጣ ይሆን ወይ እንደማይቀር አቃለውኝ ማለት 8 ወር ቀላል አይደለም ስታወሪ ምናምን በጣም ትተማመኛለሽ እና እንደማይቀር በዛ ላይ ደግሞ ፕሌን ከመንሳቱ በፊት እንደደረሰ ምናምን ነግሮኝ ነበር እዛ እና ያው ትፈሪያለሽ ግን በቪዲዮ በጣም ስለምናወራ ለመግባባት በጣም ወደዛው ነው የተግባባነው እዛው ኤርፖርት ውስጥ እና ከዛ በኋላ በቃ ደስ በሚል አቀባበል ነበር ከቤተሰቦቹ ጋር የተቀበሉኝ ቤተሰቦቹ የሱ ነበሩ እዛ ሳይሆን ቤት ኦኬ እነሱ ቤት ነበሩ በቃ ደስ በሚል አቀባበል ነበር የተቀበሉኝ እዛ ደግሞ ጓደኞቹ ነበሩ 8 ምናምን ይሆናሉ እና ግማሾቹ በመታወቂያ አልገቡም ጓደኞቹንም አቃቸው ነበር በስልክ እና በጣም ነበር ምንግባባው ከነሱም ጋር እና ግማሾቹ በመታወቂያ አልገቡም እና እሱና አንዳንዶቹ መታወቂያ ያዙት ገብተው ነበር እዛ ተገናኙን ወደ ቤት ሄድን ምናምን በቃ ደስ የሚል ጊዜ አሳለፍን ከዛ በፊት ግን አባትሽ ምን አለ ከሱ ጋር ስላደግሽ ወደ ትግራይ ስትመጪ ምን አለሽ መጀመሪያ ስመጣማ እንደመጣሁ ነው እንጂ ለሱ እንደሆነ አቁም እኮ ኦኬ ምንም አያውቅም ነበር መጀመሪያ ምንም አያውቅም እኔ ብቻ በድፍረት ነው ማለት እሱ በጦርነቱ ተጎድቷል እኔ ቤተሰቦች ከሱ ጋር ቢሆን ምን ይጎዳቸዋል ምንም አይጎዱ ማለት የራስሽ ህይወት ላይ መጎዳት ካለብሽ ራስሽ ነሽ እንጂ የምትጎጁ ሌላን ሰው ምንም የማይጎዳ ነገር ስለሆነ እሱ በኔ ሁሉ ነገር መርሳት ከቻለ ችግር የለውም ብዬ ወስኜበት ነው የመጣሁት እንጂ ያኔ አያውቁም አሁን ነው ሄጄ ሁሉ ነገር ተናግሬ ተመለሰሽ ሄደሽ ነበር አዎ ተመልሼ መስከረም 30 ነው የሄድኩት ነሐሴ 10 መጣው መስከረም 30 ሄድኩኝ ለቤተሰብ ተናገርኩኝ ከሱ ጋር መኖር ፈልጋለሁ በቃ ማለት እሱ በኔ ተስፋ አለው በኔ ተስፋ አይቆርጥም እኔም በሱ ተስፋ አልቆርጥም አልኩኝ እና በቃ እሱም ደግሞ ሴትነትሽን አከብርልሻለሁ ሽማግሌ ልካለሁ አለ ወደዛው ጾም ሳይገባ ሽማግሌ ላከ ከዛ በቃ እንደወጉ እንደ ስርዓቱ ሽማግሌ ተልኮ አያቶቼ አክስቶቼ መተው በስርዓት ተከብሮ ጎረቤት ተጠርቶ ተነግሮ ምናምን ተከብሮ ሽማግሌ መጥቶ በወጉ ተስተናግደው ምናምን ከዛ ሽምግልናው ካለቀ በኋላ በቃ አሁን እሱ እዚህ መምጣት ስለማይችል ባለው ሁኔታ እኔ እዛ ሄጄ ኑሮዬን መቀጠል አለብኝ አልኩኝ እሻሉ ከመስማማት ውጭ አማራጭ የላቸውም እሻሉ እኔም እዚህ መጣሁኝ በቃ የሚገጥመንን ሁሉ የሚገጥመን ፈተና ይኖራል ኑሮ ስትጀምሪ በዛ ላይ እኛ ምንም ነገር የለንም ኑሮ ስንጀምር በእግዚአብሔርና ምን ነው የገባንበት ያው ብዛዕ መሐመድ አዋቂ ሓና ነርካ መግዳልና ለኻ ካብ ሞት ለትረፈካ እዩሞ ብዙሕ ሰብ بالመስለኒ ኣነ ለ ብዙሕ ሰብ ለ ሃመይ ሓሲብ መስለካ መሐመድ ፋሪጥ ወይ ኾን ወይ ናይ ጓሉ እያውን ትባህል ያሞ እስከመይ እና እንትና ዋላ ኮምስቶሪ እና ሃሙን መስደሰ እሳ እንትና ሸዋያ መሐመድ ደሞ ወለንዲ ካወልና ወለዲያ እንትና መሐመድ ጎሮዲያ ወይ እንትና ጓዱ ይልጠየቀንሰ ብዙሕ እዩ እና አሳወነ ካው ይሆነቲ ካው ሸዋር ቪዲያ ካውን ይሆነስ ካው ሸዋር ቪዲያና እና እንትና ወል መሐመድ ይሆነቲ ማለት ይሆነት ንኩምር عنا كان كفقران ገበራኒ መሐመድ ይፈራም ይልና ትመጽተላ ታሪታ ጋር ስሪቲ ታብይዶ وحق اسكي همين يرسكي زسريت ማለት ለምታይ ማለት ማክተሳለኝ ወዝን አሰናል ምክንያት نخون صمدنا يمحرنا نا تግራይ ንብል እንትና ፕሮግራም نخون ፕሮግራም ነው ማን ይጥቀማ نخون ሰበለ ተድን ባድ እሱን ብለን ይሩ ይሰር እንትና የዘጋጀ ነው ሁሉ ነገር
كأود حرنا أنتنا أنا نايا ما قد مسأ ما خدت يلك أني رجلة ناي هو التارك دمو يفلت للسوي زو نزجاج بروجرام السوي فلت نديو يعني بوش تو يعني كأوسي أنتنا كسقاسي زو محمد نقرر خنا زقل عزيا هو مفرن يوم خنا يفلتي بس محمد سقاسي نمحرنا تجريسي بقى سخنا محمد سقى أنت تقمي أخو منا السلام فترتي أخو أمباسادر نتجري أمباسادر قالن ول أنت بقول جمر أنتنا زجاجو تجارنا مرة أنتنا فرمنا الزجاجو مالتي كأو سخا أنتنا ولايفنا أتغى سلام زمر قالي ولني كأو نقصل نخون باندي راسل كأو نقول له زاول عزي أخبنا أيتي قال مرة نتجري إلى أنتنا نخلتنا فوتو أنتنا جيرا صحف جيرا يدك غني رمو كأو زاول عزي أنا أيتي ده قال لنا هم زي أم حارتي أمو هم زي يايلو كأو حق خدها قال لي هاميل خما أمين خيا قال لي قلنا جيرا هم زي نقول خمك أنا جيرا ينقله نزودا ما أزمت مصهم زي معلت مصيا قال لي كأو ده حرني بك أما حرفك نك لقينا قال لي نوزنا تقرأي قال لي أتي مسلني زو نزجاجي زو بروجرام مالتي كأون ذا مصيا جزراتنا كأون نخنك نقرأ لحالت فوت قالن لعال قالنا نحاولت خيرنا حاولت قالنا عنا جماعة عرفتنا قال معتنا غيرنا فوت تلا نطلعنا نطلع ناسي أود ما دويرو خالي يسوي لي أخو عليه مزي خالي يسوي لي أخو بروجرام دقيق لنا إذا بروجرام زيرو ياو زفوتا قال من أمس واي وشتي ليخون إيزو فوتا ما تما دقم ما قالينا أو دقنا بلنا سمعانيو سيلني لقات أمس لقات كيلو أكيو زيني هنا كأو أنت نتأكينا فوتا نتلعنا ونها اللي كاميرا نيرو مع كاميرا نيرو نتغرزه كأو منقو تايمس إبنا بانديرا مزيو بانديرا تحز بلونا ناتقراينا ناخلتيو مهان دما أنا بقلي أيسأل أخوي حرفي نيل حسني أيسأل أخوي دسيلني أذكره تسوق سحوا قط أم تماساسيلو كأو مصيام بين توان بولايس مصيام حزم مصيامنا أنا حزمنا نأنا من حزمنا أيه نا نحاري نيرو ولا حزب من الناس زياتهم سحاول من أنا إلى الناس ناو أنتنا نطابع نا بوليس تقولي أخو قرين أيه واحد هنجبر خدت سحبتاينا الشيلنا نتخدناس مسحنا مسحهم صنحوني قالي لي من زياتهم زم عرفتيس مسحوا قالي مسحني أنا قطعني أنا مسحهم صنحوا قالي لي من الخص ساتم لنا أخ حرقنا كامينا نلعب حد حريم مصيف زياتهم لون هالين عتيت هاي لهم آتهم له من يزجاجوا سخنهم جمرهم ما قاله بالمسألة وين دي معطي ما بناقة أنا خبيدي كاو زو نجر زيا سموهم من يخم نتالنا نتاجرنا كاو زيا تقولني يسمعي لا أو بمارنيات النجر لا زنجر من تحت حاوسني مسيكي بانديرانا محل على بنور زي على مارنيا سلنت نجر اللمس سخاتم خوني خم أحمد زجاجه نعم من لا مسيا ناعية مسيا قال لنا بقى خلطهم صرحهم قال لهم ما كاويدو من أنا نأثريت نأتينا نخونا زم عرفتين مسانا نورم سادس ساعة تأثيرهم تفتحهم أنا زي أي سخاتم فقرنياتي خونهمي خوني لهم زعل تربوا شيء أخم قال لهم باندا يلهم بزح نقدر تعرفهم اليوم أنا شعب تعمي وشيء مالت أصير نعسر تخلط معلتي عشان نك تخبر مسيا دمو أنا ناينا ليلاي نورم كأوجين خلينا نقدر تحاوس إن إحنا قاعد أمي يساق عنا خورنا عشان ده سريت حلفنا يو سرت تخلط معلتي بيت سودا يدو نيرم سلكنا أو فقرنا قاعد أمي زم ولا زم عرفتي مستوصو ناي سلك زم واطي أو كي عموم مزيجات إيمون قليلا زم عزرا مس مزرا قاعد أمي هم فقرنا يمت أنت خانيسي بخالي مهنا تفلت النيرة نزرا كقبلة قليل يعني لا كأنا يوون ندول عليه ومعرفة لهم همز بحد إنه نخون أسرتاتي هذا أدانا أوكي تفلت أنيقة أو بسلكينه أوي أنا يلا كأوتنا ناقص أمك أسمع بتعمي مالتي عندنا بقى نتربش خلص بيتساس أو زخينة طلع الآن ولا حسن يعني كأو نصار عصر تخطي مع تأثيرنا تعمي فتنا زي حلفنا أنا دينا برس كقدامي እስር ቤት ከባድ ነው። በዛ ላይ ስገባ መጀመሪያዬ ነው እና ያ እንዳልኩሽ መጀመሪያ ከቤትም ስመጣ አንድ መመረቂያ ጽሁፍ ምናምን ያው ላሸንዳ ማለት ነው በ10 የገባሁት ከሆነ ፕሮግራም ካለሽ ከዛ በፊት መግባት ስላለብሽ ያንን አመቻችቼ ነው የመጣሁት
እና አሸንዳም በዛም ላይ ምናምን መገኘት አለብኝ ብዬ ነው የመጣሁት እና የሆነ ሰላም ሁለቱን ህዝቦች ለማስተሳሰር ተጋሩና አማራ ፎረም ይባላል እና አንቺ ደግሞ እሱን አምነሽ ስለመጣሽ ይሄ የሰላም አምባሳደርነት ይገባሻል ብለውኝ እሺ ብዬ ሄድኩኝ እና በስሜ እንትን ፍሬም ተሰርቷል። ወይዘሪት ፍጹም አለሙ ምን ወለ እንትና ስልሕላ ጻኒሕኒ እሳሕና احنا ግን እንትና ንፎቴል ሐሲና አምባሳደርነት የለም የሰላም እና አለ በቃ ተቀበልኩኝ ማለት ካሜራ ምናምን ተደቃቅኗል እየተቀረጸ ነው ምናምን ከሰዓቱ ማጣራት ምናምን አትችይም በይሰጡኝ ነው ተቀብዬ አስኩኝ እና ሰልፍ ነው ያካሄዱ ያሉት ምናምን ተብሎ አለ ፍቃድ አለ በቃ ዋና የእንትኑ ፕሮግራሞች ሸሹ ዋና እንትኖቹ አዘጋጆቹ ምናምን ሸሹና እኛ አንድ ልጅነትም አለ ሁለት ውስጥሽ ላመነበት ነገር መሸሽ ጥሩ አይደለም ደግሞ አንዳንዴ በሰዓቱ እዛው ቀረን እሱን ይዘው ሄዱ እሱና አንዳንድ ሰዎች ነበሩ ከዛ በቃ ጓደኞቹ ምናምን ስለነበርና አብረን አምባሳደርነቱ ላይ ምናምን ከዛ በቃ መሄድ አለብን ብለን እንደዛው እንዳማረብን እስከ ካባው ምናምን ወሰዱን ከዛ ገባን እኛ የመሰለን ወደዛው ተጣርቶ ልጆች ናቸው ምናምን ተብለው ይለቁናል ብለን ነበር ያሰብነው አልሆነም ነገሩ እየተጋጋለ መጣና በፖለቲካ ምናምን ዞሮ ገባን ከዛ በገባን እሁድ ቀን ነው የገባነው እሁድን አደርን ዝማሉን ሰኞን አደርን ዝማሉን ማክሰኞ ቃል እንቀበል ምናምን ብለው ቃል ሰጠን ከየት ነው የመጣሽው ከሻወር ቤት አልኩኝ እሱ ታዲያ ምንሽ ነው እኔ ፍቅረኛዬ ነው በቃ የነገባሌ ነው ስለዚህ ለዛ ነው የመጣነው ይሄ ጉዳይ ደግሞ ለሰላም የሆነ ነገር ነው እንጂ እኛ አሁን እንትን ምናሸብርበት ምንም አይነት ምክንያት የለንም በዘል ደግሞ እንደዚህ አይነት ሐሳብ ኖሮኝ እንዴት አድርጌ በዚህ እድሜ ይሄን ነገር መቋቋም ይከብደኛልና እኔ አሸባሪ አይደለሁም የመጣሁት በቃ ፍቅሬን ብዬ ነው ምናምን አልኳቸው የሱን ታሪክም እሱኮ ከወሎ እንደዚህ ምናምን ስላቸው ቀጥይ ውሸታም አይነት ነገር ይሉ ነበር ማለት እሱኮ ወሎ ምናምን ስላቸው ይሄ ፈጠራችሁት ድራማ ነው አይነት ነገር ይላሉና ለማስረዳት ሞክራለሽ ግን የሚሰማሽ ሰው የለም እዛ በቃ ሰሜን ምናምን አስመዝግቤ ቃል ማመልከቻ ምናምን አለ ተጻፈ በቃኛ ልንወጣ ነው ምናምን ደስ ብሎ በየተራ 10 ነን የታሰርነው 11 ነን እንደዛ ነን ብዙ ነን ብቻ ያው ከኛ ጓደኞች ጋር ምናምን ነበሩ ሌላችሁም ስፒከር ምናምን ያከራዩ ሰዎች ነበሩ እና በዛ ምክንያት ገባን በቃ ያንን ቃል ሰጠን ከዛ ሮብ ፍርድ ቤት ወሰዱን ከዛ ጓደኞቻችን እነሱ ምንም አያውቁም ተታአታሏቸው ነው የመጡት ተባለና በ5000 ብር ዋስ እንዲወጡ ተደረገ ጓደኞቻችን እኔና እሱን ደግሞ እነዚህ በዋናነት አሸባሪ ስለሆኑ ሌላ ቀጠሮ ይሰጠኛል መርማሪው ከዛ በቃ ያዘንን ለ23 ቀጠሩን ትዝ ይለኛል ቀኑ በቃ እስከ 23 ድረስ ያን ቀን ከቀጠሩን ከ9 ቀን በኋላ ነበረ ከዛ በቃ ምንም አማራጭ የለንም ድጋሚ ገባን እስር ቤት ጓደኞቼ ወጡ እዛ ነበሩ ክላስ ውስጥ ሴት ዶርም ውስጥ ከዛ በቃ 12 ቀን መቆየት ግዴታ አለባቸው ተባለ በቃ በ12 ቀን ውስጥ አሸባሪ እንባላለን ምናምን ሰው ብዙ ነገር ይልሻል የተፖስተውን ምናምን ያዩ ከዛ በ23 ቀረብን ዳኛው ምንም ነገር ማቅረብ አልቻልኩም ማለው መርማሪው ማለት ምንም ነገር አልተገኘብንም ሲቀጥል እነዚህ ልጆች ናቸው እንደዚህ አይነት ነገር ኃላፊነት መውሰድ የሚችሉበት እድሜ ላይ አይደለም ያሉት ስለዚህ እስካሁን እያጣራን ቆይተናል በ10000 ብር ዋስ ይለቀቁ ተባልን ቤተሰብ 10000 ብር ከፍሎ አስወጣን ከዛም ፍርሃት ነበረ እኛ ላይ ፋይል ያልተዘጋ ፋይል አንድ ቀን ይቀሰቀሳል በሚል ፍርሃት ነበረ ጠበኩኝ ሌላ ሰው እንዳይገባ ካስገቡኝም እኔ መስዋዕትነት ከፍላለሁ ቤተሰብ ምናምን እንዳይገባ ብዬ የሱ ቆየሁኝ በ23 ተፈተን እስከ መስከረም 30 ድረስ ቆየሁኝ ምናልባት ከተጣራን ብዬ ደግሞ በዛ ላይ ለወጣ ሲሆን ብታመልጥስ ሀገሯ ብትሄድስ ምናምን ይል ነበር መርማሪው እኛ አልሄድም ጸንቼ ጠብቃለሁኝ ትንሽ ቀን ምናምን አልኩኝ ትምርት ምናምን ስላለኝ ብዬ ለዳኛው ሐሳቤን ገለጽኩ
አንድ ወር ከአንድ ሳምንት ምናምን ጠበቅኩኝ። ከዛ ምንም ነገር ስለሌለ መስከረም 30 ወደ ሀገር መሄድ ስላለብኝ ቤተሰቦቼ ጋር ሄድኩኝ። እንዴት ሰሙ ያንቺ ፋሚሊ መታሰር? የኔ የሰሙት እኔማ በቃ ልክ ስንልታሰር ሲሆን ተስፋ ቆርጬ መቀሌ መብራት የለም ነገ ደውላለሁ አልኩኝ። ወጣን የመሰለኝ በአንድ ቀን። ከዛ ምንም ነገር ስላልሰራ ይሄን ያህል ጉዳዩ ይገዝፋል ምናምን የሚል ሀሳብ አልነበረኝም። እና ከዛ ምን አደረኩኝ እንደዛ ብያቸው ገባሁኝና የሆነ ሶሻል ሚዲያ ምናምን የሚጠቀም ቤተሰብ አይጠፋም። ባንዳ ምናምን ተብሎ የተለቀቀውን አዩት። ማን ነው የለቀቀው ያንቺ ቪዲዮ? ማን እንደለቀቀውማ አይታወቅም። እንትን እዛ ፖሊስ ጣቢያ ስትገቢ ፎቶ ያነሱሽና በፌስቡክ ምናምን ይፖስታል። ወንጀለኛ ናቸው፣ ባንዳ ናቸው፣ ሰልፍ እያካሄዱ ምናምን ተባለብን። ቤተሰብ ለቤተሰብ ይነጋገራል። እኔ እስር ቤት ነው ያለው። ልሙት ልኖር የሚያውቁት ነገር የለም ቤተሰቦቼ። ግን ሀሳብ ይዘኛል። ልደውል ስልክ አይቻልም ይሉኛል። ከዛ አብራን የታሰረችዋ ልጅ ነበረችና ይሄ እናቴ ቁጥር ነው የአባቴ ቁጥር ነው ደውለሽ ንገራቸው በሀሳብ ከሚሞቱ ታስራለች በይልኝ አልኳት። እሷ እንትን ስትል ሰምተዋል። በቃ ቤተሰብ እንሂድ ምናምን ይላል። እኔ እንዲመጡም አልፈልግም። ከዛ አክስቴ ባል ነበረ ትግራዋይ ነው እና እሱ ቤተሰቦቹን ላከ። ከዛ እሱ ቤተሰቦቹን ሲልክ እንዲጠይቁኝ እንዳወቁ ገባኝ። ተረዳሁት። ማለት ቤተሰብ ቢያውቅ ነው ቤተሰብ የሚልክልሽ። ከዛ ያው አክስቴ ባል ቤተሰቦቹም ሊጠይቁኝ ፈቃደኛ አይደሉም። ለምን እነሱን አላቅም። እኔ እስካሁን ማቀው ጉዳይ አይደለም። ጠይቁኝ ፈቃደኛ አይደሉም። ዞሮ አንድ ቀን እግዚአብሔር ይስጠው የአክስቴ ባል ወንድም መጥቶ ጠይቆኛል። ከዛ ለኔ ረፍት ነው ቤተሰብ እንዳወቀ ያወቅኩት በዛ ነው። ቤተሰብ ሲመጣ በቃ ሊጠይቀኝ መጣ። አንድ ቀን ሄደ። ምንም አላናገረኝም። አለች እዚህ መኖሬን ብቻ አረጋግጦ ሄደ። ከዛ በነጋታው መጣ። ብርና ምግብ ሰጠኝና ደህና ነሽ ምናምን አለኝ። እንደዚህ ነው የምትጠያየቂው ርቀት አለው። ደህና ነኝ ምናምን። አንተ ማን ነህ ስለው የገብሬ ወንድም ነኝ አለኝ። የአክስቴ ባል ነው ገብሬ። ቤተሰብ ሰምተዋል? አሁን እናት አባት ሰምተዋል። ተረጋጊ አይዞሽ ምናምን አለኝ። ባንክ ቤት ነው የሚሰራው። ቢዚ ነው ብዙ ጊዜ የለውም። እና በቃ ያንን ሲነግረኝ ደስ አለኝ። መደወልም ስለተከለከልኩኝ ተረጋጋሽ? አዎ። ግን በቃ በሰዓቱ የምስግና ቤተሰቦችና ገሬና ፍቅርተ የሚባሉ ባለትዳሮች አሉ ቤተሰብ ናቸው። እነሱ ነበሩ እንጂ ከጎኔ የነበሩት ቤተሰብ የኔ ቤተሰብ በትዳር በምን አሉ እዚህ በጋብቻ በምን ያሉ ማለት ነው። ሊጠይቁኝ ፈቃደኛ አይደሉም። አልጠየቁኝም። ከዛ በቃ የሱ ቤተሰቦች እንደ ልጃቸው እስር ቤት ውስጥም ደጋግ ሰዎች አሉ። መጥፎም ሰው ያጋጥምሻል፣ ደግም ሰው ያጋጥምሻል። ያው አንቺ ያልሽ አማራጭ ከደግ ሰው ጋር ብቻ አብረሽ መቀጠል ነው። እና እሱ ቤተሰብ እንደ ልጃቸው ለኔም ለሱም ምግብ እያመጡ ልብሴን እየወሰዱ እያጠቡ እያደረቁ እያመጡ ምናምን 23 ደረሰ። ዳኛው በቃ ምንም አላገኘውባቸውም ይውጣዋል። ወጣን። ከዛ ተመልሼ ሀገሬ ሄድ። መሞት መጎዳ ስለመሰላቸው ምንም አይነት ጥያቄ አልጠየቁኝም ሲሄድ። በቃ ነፍሴ መመለሷን ብቻ ነው የፈለጉት ስለደነገጡ። እና ሀገሬ ገባሁ። ትምህርቴን ቀጠልኩ። በገባሁኝ በማግስቱ ምናምን ትምህርት ቤት ሄድኩኝ። ከዛ ምስግና ስለታሰርኩ መመለስ አልመሰለው እና በጣም ስንለያይም በጣም በሚያሳዝን ሁኔታ ነው የተለያየ ነው። በቃ ወደ ኤርፖርት ከመገባ ድረስ እየተላቀስን ምናምን ቀሰው ራሱ ምን ሆኖ ነው ምናምን እስከሚል ድረስ እዚህ ኤርፖርት ድንገት ነው። በቃ ለመቅረትም ሀሳብ አለኝ። ግን ዝም ብሎ ደግሞ ሴት ልጅ ስለሆንሽ ግዴታ ቤተሰቤን አስፈቅዶ ነው ሊወስደኝ የሚገባው ብዬ ለቤተሰቤ ክብር ተመለስኩኝ። ከዛ በቃ የሆነች ቀን እኔ በቃ እዚህ ያለው ነገር መርሳት አልቻልኩም። በቃ እዚህ ቤተሰብ ያረጋልኝ ነገር ሳስበው ምናምን በቃ እዚህ ሰፈር ያለ ሰው በሙሉ ባለውለታዬ ነው። እና ማታ ገባሁኝ። ሰፈር ምናምን ገና አልጠየቀኝም። በጠዋትም በቃ ሀውልት ምናምን የሆነ ፕሮግራም አልተባለ ሄድን ታሰርኩ። እና በቃ እነዛ ሰዎች በሙሉ እስር ቤት መተው ጠይቀውኛል። ያላየሁትን ፍቅር ስላሳዩኝ እዛ ጋር ተመልሼ መኖር አለብኝ ብዬ ለቤተሰብ ተናገርኩኝ። እና እዛ ነው መኖር መፈልገው። ረተይ ልጄ ተይ ትላንት ላወቅሽው ልጅ ብለሽ ነው ምናምን በቃ እግዚአብሔር ነው እኮ የሚያውቀው የሰውን መኖሪያ። ስለዚህ እኔ እዛ ሊወስደኝ ፈልጎ ይሆናል። እኔ ከሱ ጋር ነው መኖር መፈልገው ብዬ ግግም አልኩኝ። ከዛ በቃ እሺ ተባለ። በቃ እኔ አባቴ አላሳፍረህም እኮ በሽማግሌ ነው ምናምን ተባለ። ሽማግሌዎቹ
መጡ። ከዛ ቀጠሮ ምናምን ነበረ። በቀጠሮ ሰዓት በስርዓት ተስተናግደው ምናምን በቃ ሄዳለሁ። እሱ ይምጣ ይደገስ ምናምን የለም አይቻልም፣ አይመጣም እሱ ሰላም ሳይሆን መጥቶ እንዲጎዳ አልፈልግም አልኩኝ። ህዳር 30 ከሸዋሮቢት ህዳር 27 ከሸዋሮቢት ወጣሁኝ። 27 ወጥቼ አክስቴ ጋር አረፍኩኝ። እህቴ ደብረ ብርሃን ስለሆነ የምትማረው አዲስ አበባ ጠበቀችኝ አክስቴ ጋር። 2 ቀን ከነሱ ጋር ሳለፍኩኝና ህዳር 30 መቀሌ ገባሁ ተመልሼ። ከዛ በቃ ተናግሬ ስለመጣው ነጻነት ይኖርሻል፣ ያኔ በስልክ እንደዋወላለን፣ ደህና ነሽ ምናምን ይሉኛል። ደህና ነኝ ምናምን እላቸዋለሁ። መልቀቂያ ይዤ ስለመጣሁኝ ትምህርት ቤት አስገባሁኝ ምናምን፣ እዛ ካሉ መምህራኖች ጋር ምናምን ተግባባሁኝ። ከዛ በቃ በዛ መልኩ ነው የመጣሁት። ኦኬ ፍሬ ለታሪክ ከሀገርሽ ከመጣሽ በኋላ ምንም ነገር አልነበራችሁምና እንዴት ነበር? ምን ተሰማሽ? ያው እሱንማ አዲስ አይደለም ማለት ለቤተሰብ ስራ አለው ምንም እንደማይቸግረን ምናምን ነው ተናግሬ የመጣሁት። ማለት ማንኛውም ቤተሰብ ልጁ እንደዚህ አይነት ቦታ ላይ እንትን እንዲኖር አይፈልግም። እና ያንን አሳምኜ ቪዲዮ እንኳን አውርኝ ሲሉ አረ ኔትወርክ የለም እዚህ ጊዜ የለም ከማቼ ጋር ስራ ይሰራው ነው ምናምን እላቸዋለሁ። ከዛ በቃ ይሄ እንደዚህ እቃ ስናሟላ ምናምን ነው ደስ እንዲላቸው ብዬ ቪዲዮ ማውራት የጀመር ነው እንጂ እዛ የሆነ በቃ አርግዘሽ ብዙ ነገር ያስፈልግሻል ብዙ ነገር አልነበረም። ብቻ አለፈ። ያው እንደዛ ነው ያውና በቃ ምንም ነገር የለም። ያው የኔ ቤተሰቦች አያውቁም። ያው ካዩ በኋላ ነው እንጂ ሊያውቁ የሚችሉት ምንም ነገር አያውቁም። በቃ ቢርበኝም ደህና ነኝ ነው የምለው። እርጉዝ እያለሽ እንጂ በቃ ደህና ነኝ፣ ምንም ተመቸኝም አልተመቸኝም ደህና ነኝ። ከሱ ጋር በቃ ፍቅር ስላለ በዚህ ጉዳይ ተጠላልተን አናውቅም። ባገኘ ሰዓት ይሰራል። እግሩ እንደዚህ ሆኖ ነው ቆሞ የሚሰራው እንጂ ምንም። በዛሬ ደግሞ እንደዚህም ሆኖ የሚሰራው ስራ አርኪ አልነበረም። የሆነ በ15 ቀን ምናምን አንዴ ነው ስራ ቢያገኝ ያችን 500 ብር ነው ይዞ የሚመጣው እና በ500 ብር ያው የቤት ኪራይ ምናምን የለም ተመስገን ነው። ያው ስታስቢው ከባድ ነው። በዛች በ500 ብር ለኔ ነው የሚያስበው እንጂ ለራሱ አያስብም። የሆነ እዛ በቪዲዮ ምናምን ስለምናወራ ኑሮዬን ምናምን ያውቃል እና እዛ በቪዲዮ ስበላ ያያትን ነገር አሟልቶ ለመምጣት ይሞክራል። የሆነ እርጉዝ ስትሆኝ ደግሞ የሆነ እንደ ህጻን ልጅ ነው የምትሆኚው። የሆነ ብስኩትም ሊያምርሽ ይችላል፣ ከረሜላም ሊያምርሽ ይችላል። የሆነ ብቻ እንደ ህጻን ልጅ አጋጣሚ ይኖራል። እርጉዝ ሆነሽ ያጋጠመሽ ነገር? አይ በቃ እኔ ከሱ ማለት ከሱ ከዚህ ውጪ እንትን አጋጣሚ የለኝም። ከሱ ጋር ነው ሙለው ክላሴን ኦንላይን አስደርጌ ከሱ ጋር ነው ሙለው። ኦንላይን ካልሆነ መሳፈር ያለ ከባድ ነው። እዛ ድረስ ስራ የለም። ያቺ 500 ብር ነች አልኩሽ የምትመጣው። በወር 2 ቢሰራ በወር 1000 ነች ደሞዙ ማለት ነው። እና በዛም አጋጣሚ አይኑ ላይ ብረት ገባ። ያንን ስራ ተከልክሏል፣ አሁን አይሰራም። እና እግሩ ደግሞ አለች አትቆምም ምናምን። ደግሞ እኔ እርግዝና የ3 ወር ላይ በጣም ያመኝ ነበር። የሆነ ወጥቼ ራሱ መስራት አልችልም። እና በቃ ቤተሰብ በሰጠን ነገር ነው የተገኘችዋን እንበላለን። ጥሩ ነገር አገኘሁም አላገኘሁም ግን በቃ እግዚአብሔር ይመስገን። ግን እንደዛም ሆኖ ደስተኞች ነን። የሆነ በቃ አንተ እንደዚህ ያለማለህልኝ ምናምን ብዬ ትቼው መሄድ እንደዛ ምናምን አልፈልግም። አብረን ያንን ችለን ከዛ በቃ የሆነ ታይም ላይ ስልክ ለመሸጥ ሁሉ ደረስን። በቃ እሱም ስልክ ሸጧል ለህይወታችን ሲል አሁን ነው እግዚአብሔር ይመስገን አሁን ይሄ ሁሉ አለፈ እንጂ በቃ ያችን 500 ብር ክፍልፍል ያርግን። ለዛውም ከአንድ ቀን አታድርም። ሽንኩርት ምናምን ስትገዥባት ታልቃለች። ነፍሰ ጡር ስለነበርኩኝ ወይ ሚሪንዳም ገዛበት ምንም ገዛበት ያችን አንድ ቀን ያጠፋል። ከዛ ደግሞ ያንኑ ስራ ድጋሚ ይፈልጋል። ቲክቶኩም እንትን ገንዘብ ምናምን አንሰራበትም እና ቤተሰብ ነው አንድ ክላስ ቤት ሰጥቶን የምንኖረው። እንደዚህ እንደ ሳሎንና ጓዳ ነገር 2 ነች። አንደኛው በር እንደዚህ ሳሎንና ጓዳ ሆኖ በሩ ክፍት ነው። እዚች ጋር እኛ እናድራለን፣ በዚህ በኩል ዶሮ ያድራል አንድ ላይ ማለት ነው። ከዶሮ ጋር አዎ በቃ
በዚህ በኩል የዶሮ ቤት ነው። እንደዚህ ማለት ሳሎን እና መኝታ ቤት የለም። እንደዛ አይነት ነች ክፍሏ። በቃ በር የለውም። ዶሮም ረበሸን ምንም ረበሸን፣ ግን በዛ ሰዓት በጣም ደስተኞች ነን። እርጉዝ እያለሽ ነው ሁሉ ነገር? እርጉዝ ነኝ። በጣም የሚያመኝ ሰዓት ነበረ። ያመኛል ጭራሽ እንኳን እንደዚህ ወጥቶ መራመድ ምናምን በቃ የሆነ ሰላቻለሁ። ምንም ሳልሰራ ሰውነቴን ይደክመኛል። በዛ ላይ ወደ ላይ ይለኛል። ጧት የምበላው የማይረጋበት ሰዓት ላይ ነበርኩኝ። በቃ ምንም የምፈልገውን ምግብ አምጥተሽ ብትደረድሪልኝ እበላለሁ፣ ያመኛል። ብዙ ጊዜ ሕክምና ነው እምውለው። ያችን 500 ብር 4 ቀን 5 ቀን እንደ በጣም እንኳን ስራ ካገኘ በዛች ብር ደህና ሕክምና ይወስደኛል። በቃ እንደዛ ለፍቶ ጤና ጣቢያ እንኳን አሳክሞኝ አያውቅም። ክሊኒክ ነው የሚወስደኝ። በቃ በጣም ብዙ ጊዜ ያመኝ ነበረ። አጠራቅሞም ተበድሮም እንደዚህ ሆኖ ነበረ አብረን ስንኖር የነበረው። ደህና ሕክምና ነው የሚወስደኝ እና በቃ እንዳልኩሽ ነው። አንድ ፍራሽ አለች፣ እዛ ላይ እናድራለን። 12 ሰዓት ሲሆን ዶሮዎቹ ይበጠብጡሻል ምናምን። ከዛ ትወጫለሽ፣ ይወጣሉ ዶሮዎቹ ጽልት ልታርገ ምናምን። እዛ ደስ ብሎን እንውላለን። ከዛ በቃ እግዚአብሔር ይመስገን። እግዚአብሔርን ካመንሽ አትወድቂም። ከዛ በቃ እግዚአብሔር ባለቀን ይሄንን ሁሉ ነገር ሰጠን። ህዝብ ከጎናችን ሆነ። በዚህ አጋጣሚ ሁሉንም ሰው ማመስገን ፈልጋለሁ። ከጎናችን የነበረ ሰው ራሱን ያውቀዋል። ስም መጥቀስ አይጠበቅብኝም እና ይሄ ሁሉ ነገር ሲያልፍ ቤተሰቦቼን ቪዲዮ ማውራት ጀመርኩ። ወደዚህ ቤት ከገባችሁ በኋላ? አዎ እዛ ቤት ሆነን ነው የተገዛው። ኦኬ እዛ ቤት እያላችሁ? አዎ እያለ ከዛ በቃ ቪዲዮ ሰራቸው ምናምን ደስ ይላቸዋል። እናቴ ሶፋ አለሽ እንዴት ትለኛለች። አለኝ ብዬ አሳያታለሁ። ከዛ በቃ አባቴ ራሱ ደስ አለው። ቢያንስ አባቴ እንደዚህ ሆኜ ያስተማርኩሽ ከኔ የኔን ኑሮ እንዳትደግሚው ነበረ። ከዛ በቃ የሆነ ኢንተርቪው ምናምን ስትቀርቢ ደግሞ ለቤተሰብ ደስ ነው የሚላቸው። ካሜራ ፊት መቅረብሽ ምናምን ለነሱ ትልቅ ነገር ነው። በአባይ ቲቪም ታይታችሁ ነበር? በአባይ ቴሌቪዥን ላይ ምናምን ስታይ ደግሞ በቃ ልጅ ኮራውብሽ አባቴ እኔ እኮ ምስግና እኮ እንዴት እንደሚያኖረኝ ምናምን እለውና አሳየዋለሁ። አልጋ ምናምን አሳየዋለሁ። በቃ ማለት የሆነ በእኛ አስተዳደግ ሰዓት የሌለ እቃ ነው ይሄ። እኛ ቤት የለም እንደዚህ አይነት እቃ እና ሶፋም ቢኖር ምንም ቢኖር እንደዚህ ምር ያለ ቤት ውስጥ አላደኩም እና አባቴ ያለን ይሄም አለ ቴሌቪዥንም አለ ይሄ ያለ ምናምን ብዬ አሳየዋለሁ። መበላውንም ጠጣውን እያሳየው መብላት ጀመርኩ። ማለት በጣም ይከፋቸው ነበር። እህቴ ነች ስማርትፎን ያላት መልሽ ስትለኝ በቃ የሆነ ሰበብ ፈጥሬ እንትን አልላትም ነበረ፣ አላወራትም ነበረ እና ማለት እዛ ቤት ውስጥ አንድ ፍራሽ ነች ያለችው። ይሻለው እቃ የለም። አንድ ማንኪያ እንኳን በስማችን አልነበረንም እና ዶሮ ካዩ ምናምን ይሄ አካባቢው እንደዚህ መሆኑን ምናምን ካዩ መተው ቢወስዱኝስ በቃ በጣም አስባለሁ። ከሱ የመለየት እቅድ የለኝም። ሳስበውም የሚያመኝ ነገር ስለሆነ እና በቃ በዛ መልኩ እግዚአብሔር ይመስገን አልፏል። ተመስገን ነው። ተመስገን። እሺና ሀቃትማ ያው በጣም ከቢድ እዩ በሐቂ በጣም ከቢድና ሀሜን ነይሩ ሀቃት እንስቲያ ነራ እና እንሳን ከይኸፋና ዝነድልያ ነገር ብዙሕ ነገር ደስ ዝብላ ነገር ህልዮም ማእኸሉ ንዑን ክገብር እውን ብዙሕ ነገር ደፋፋ ይብል ነይረ እየ። ብዙሕ ይፅዓር ነይረ ገለ ብዙሕ ነገር ተፈጢሩ እሳውን ብዙሕ ነገር የድልያ ጓል ናጣ በቃ ደስ ነብለና ሃልየተ እሳ ኣነ እውን ከይጉዳይ ኣና ክትሓልየልኒ ሰዓት ነይሩ ይሹ እስኻ እውን ትጉዳይኻ ኮራ ኣነ ደስ የለኒ ቅለኒ ደስ ነብለኒ ቅለኒ ትብለኒ ነይራ ኣይኮኒ ናልኹ ኣነ ደሞ 50 ንሽታ በቃ ኒወደ ኩሉ ነገር ካልኦት ድላይና ማልኣስ ተኾና እዚኣኻ ኩሉ ነገር ማልኣላ ይፅዓር ነይረ እሽዑ ማለት እዩ። ግን በዚ ሰዓት እሽዑ ስራሕ ይናረ ብዙሕ ይቋራረፅ ሰሙን ሓንቲ ግዜ ሰና ቆጠብኩ ለሓደ መዓልት ንውዳእ መዓልት ነይረ ዛ 500 ሓንቲ መዓልት ውዳእ ሰዓት ነይሩ ሳት ወዲ 10 ቅርሺ ሙናጉ ንስእነሉ ነይሩ ሃሚ ነይሩ በሃሚና ሓሊፍናየና እሳውን በቃ ብዙሕ ነገር እንትና የድልያ እዩ እሳውን ንዓየ ተሓልየል ነይራ ክሕመካ እዩ ሕመካ እዩ ንሓመካ ይትኸዲ ትብለኒ ሰዓት ነይሩ እና እዚ ነገር ማለት እዩ ኣብ 6 ወርሒ ጥንስቲያ ነይራ ኸዚ ኣብ ሰሙን እዚ ገና ሕክምና ይወድአቲ ገና 12 መዓልቲ ድቀሰን ኣይደቀሰትለይ ማለት እዩ። እዚ ቆልዓ ኣልትራሳውንድ ገይራ ክትትል ቆፅራ ናገርና ማለት እዩ። ኣልትራሳውንድ ተላዒላ ገለ ኣኽሳዱ ድማ ይቆፂር እዩ ገለ ክውገድ እዩ ተባሂልና ማለት እዩ።
እና ካልኣይ ፈተና ህይወቴ ኣነ ተፈቲና እየና ግን ልዕሊ ናይ ፈጣሪ እንት ነገር ስለሆነ ልዕሊ ፈጣሪ ክትኾን ይኽእል ፈጣሪ ወይ እንት ነቐጻሊ ጽቡቕ ቆልዓ ንክህና ኢልካ ጸሎት ትገብር እምበር ከምኡ ኢለ እንት ንገብር ለኹ እዚ ቆልዓ እዚ እንትና ኣብ ሰሙን እዚ ተወጊዱ እንትና ሕክምና ኢና ነርና ገና ሕክምና ኣወነ ይወድአቲ እና ክልተና በነሓለፈ ኢንተር ብንጎርና የደሞ እሳ ነፍሰ ጡር ምዃና ኢና ተናግርና ነርና ነፍሰ ጡር ያውን ነራ እና እንትና ፈጣሪ በለይ ቆልዓ እንትና ብንክሽተን نخونه قدرت خصاد نخونه ما يقطر قال منا من كوجري تاعنا بسلام انتنا وسمون زيها انتنا قراتنا حكمنا وديا خزونا وصل يازله 3 ወር ላይ አይለይም ግን የልብ ምቱ እንዳለ ምናምን ሰምተን ከዛ ልክ 3 ወር ላይ የታየውበት ክሊኒክ መካከለኛ ክሊኒክ ነው ግን በቃ ከዚህ በኋላ ልብ ምታለው ምናምን 7 ወር ላይ ነው የምትመጪው ምናምን አለኝ ከዛ ፕሪንት አድርገ በማሽኑ ስጠኝ አልኩት የልጁን ማሽኑ ብዙም አይደለም ማለት መካከለኛ ክሊኒክ ላይ የሚገኘው አልትራሳውንድ ብዙም አይደለም ግን በቃ የልብ ምቱ ምናምን ስላለ እንደዚህ ይሆናል ብዬ አላስተውኩም ነበር ከዛ የሆነ በወረቀት ጻፈልኝ ውጤት ይጠይቁሻል ጤና ጣቢያ ማለት ነው ስትከታታይ የአልትራሳውንድ ውጤትሽን አንጪ ይልሻል ከዛ ወረቀት የጻፈልኝን ይዤ በ7 ነበር ክትትሌ ሄድኩኝ 7 አልሞላም የመጀመሪያው በ7 ነው የሄድኩትኝ በቀጠሮ የቀን ሄድኩኝ ደህና ነው ምናምን ብሎኛል ይሄው ስላቸው አረ ደህና ሆስፒታል ሄደሽ ታይ እዚህ ሰፈር ክሊኒክ ምናምንማ እኮ አልትራሳውንዱ ብዙ ያሳይም አሉኝ በቃ እሺ ያሁኑን ሙሉልኝና የሆነች ደብተር አለች ጽንስ መከታተያ ሙሉልኝና ለቀጣይ ስመጣ አሁን 3 ወር ነኝ ለቀጣይ ስመጣ 4ኛ ወር ላይ ይዤ እመጣለሁ አልኳቸው ከዛ ልክ የቀጠሮ የቀን 7 ሊደርስ አካባቢ በ5 ሄድኩኝ ልክ በ5 ሄድኩኝና ኢክራም የሚባል ቦታ እዛው ጤና ጣቢያ እንትን ይልሻል ይጠቁምሻል እዚህ ቦታ አሪፍ ቦታ ነው ብሎ ሲጠቁመኝ ኢክራም ቅርብ ስለሆነ ከዚህ አዳቂ ነው እና ቅርብ ስለነበረ ገባው በቃ እኔ ደህና ነው ምናምን ይለኛል ነው ብዬ ነው የጠበቅኩት ብዙም አላየውም ማለት ልጅቱ ጭንቅላቱ በውሃ ቋጥሯል ምናምን አለኝ ከዛራ ደህና ነበረ እስኪ ደግመኝ ምናምን አልኩት እኔ ማየት ፈልጋለሁ አልትራሳውንዱ ይለያል ከዚህ ሰፈር ክሊኒክ ብዙ ነገር አለው ምናምን ይታይሻል እዚህ ቦታ ምናምን አለኝ ልጅቱ ከጭንቅላቱ ጀርባ ውሃ ነገር አለበት የሆነ ሌላ ጭንቅላት የሚመስል ነገር አለበት ታዲያ እሱን ልጅቱ መዳን አይችልም ምናምን ስለው መዳን አይችልም መወለድ የማይችል ልጅ ነው ጭራሽ አለኝ ከዛ ኢክራምም አሪፍ አልትራሳውንድ አለው እንጂ ክሊኒክ ነው እና እስቲ ቆይ ሆስፒታል ሄድ ምናምን አልኩኝና ለሱ አልነገርኩትም መንገድ ላይ ነው የነገርኩት በቃ እያለቀስኩኝ ምናምን ስለነበረ ከዛ ምን ሆነሽ ነው እንደዚህ ከዛ ቤት መጣንና አስበንበት ምናምን ከሰዓት ወጣን ጧት ነበር ሄድ ነው ከሰዓት ድጋሚ ወጣንና አሪምና እኮ ታክም ያለው እስኪ ዛን ሄድ ምናምን አለኝ ደግሞ የሆነ ምናቆ ዶክተር ነበረ አዲስ አበባ እንደውልለት ክሊኒክ ሳይሆን ሆስፒታል ግቢ ያለኝ አሪምና ሄድን አሪምና ስንሄድ ያው እንደዚህ ነው አለን በቃ ተከክል ነው የነገራችሁ ነገር ሰውየው ምናምን አለን ከዛ የልጅቱን ፎቶ ምናምን ሰጠን አልትራሳውንድ ውጤቱን ማለት ነው ከዛ እኔ አላምንም ይሄንን አልኩኝና በቃ ራሴን ማዳመጥ ፈልጋለሁ ምናልባት እግዚአብሔር ያድንልኝ ይሆናል በቃ ከሰይጣን ከሆነ እግዚአብሔር ያድንልኛል ግን ከእግዚአብሔር ፍቃድ ከሆነ ደግሞ ይሰደው ችግር የለውም ብዬ ትንሽ ለራሴ ጊዜ ልስጠው ብዬ ቤት ጸበል ምናምን ጀመርኩኝ መጠጣት ጀመርኩኝና በቃ የምር ከሰይጣን ከሆነ ታነሳልኛለህ ይሄን ልጅ ወልጄ ታቀፋለሁ ግን እግዚአብሔር ያላንተ ፍቃድ አንተ በፍቃድህ ከሆነ ደግሞ እንደዚህ ያደረከው ይሰደው ችግር የለውም ብዬ ዶክተር መላኩ ጋር ሮማናት ሆስፒታል ለመጨረሻ ጊዜ ሄድኩኝ ከዛ በነጋታው እዛ ቦታ ሄድን በአራት ነው መሰለኝ እዛ ኢክራም የሚባል ቦታ በአራት ነው ሄድኩት በ5 ነው ዶክተር መላኩ ጋር ሄድ ነው በነጋታው በቃ ራሴን ጊዜ ሰጥቼ ምናምን ሄድኩኝ ጸበል ያኔ በቃ ልክ እንደዛ ያሉኝ ሰዓት ጸበል ጀመርኩኝ እንደዛ ቢው ግን የሆነ ስለሚያጠራጥርሽ ህክምናውንም ሄድ ነበረብኝ በነጋታው ሄድኩኝ ማለት የሄድኩት
ለማስወረድ ምናምን ሳይሆን ድጋሚ ለመታየት ነው። አላመንኩም። 2 ቦታ ሄጄ አላመንኩም። ከዛ እዛ አልትራሳውንድ ገባሁኝና በቃ ውስጤ ተስፋ ነበረው ደህና ነው ምንም አይሆንም ምናምን የሚል ድጋሚ ዶክተር መላኩን በቀጠሮ አግኝቼ ምናምን ስገባ በነጋታው አው ውሃ ቋጥሯል እድለኛ ነሽ አለኝ። ካደገ ምናምን ቢሆን ኖሮ በጣም ትልቅ ችግር ነበር ላንቺ፣ ግን አሁን በጊዜ ማውቆ እግዚአብሔርን ተመስገን በይ ምናምን አለኝ። እና ዶክተር በጣም ምርጥ ሰው ስለሆነ እስቲ 15 ቀን እንስጠው አለኝ። በ5 ነው የሄድኩት። በ19 ቀጠረኝ። ለምን ምናምን ስለው በቃ እስከ 19 ጸበል እየጠጣሽ እየጸለይሽ ምናምን ከእግዚአብሔር ፍቃድ ውጪ የሚሆን ነገር የለም ምናምን አለኝ። ከዛ እሺ አልኩትኝ። እስከ 19 በቃ ቤታችን በመናምንበት እምነት ጠንክረን እግዚአብሔር ጋር እያወራን በጸበል በምን ያቺ 15 ቀን አለቀች። በቃ እግዚአብሔር ፍቃዱ ካልሆነ በምንም ይወጣልሻል አለኝ። በ19 ሄድኩኝ። በ19 ሄድኩኝ። ዶክተርን አገኘሁት። ዛሬ ምንም የለም አለኝ። ምንም የለም ማለት ታዲያ እሺ ምን እናርጋለኝ? በቃ ስለዚህ ህክምናውን እንጀምር፣ ከዚህ በላይ ከቆየ ጥሩ አይደለም። የ4 ወር ከምናምን ነበረ 4 ወር ከ3 ሳምንት ምናምን ነበረ ልጁ። የአልትራሳውንድ ላይ 5 ወር ምናምን ነው የሚለው። አልትራሳውንድ ትክክለኛ ያዘገያል ወይ ያፈጥነዋል ቀኑን ማለት ነው። ትክክለኛውን እንትን አይለውም። እና በቃ እንግዲህ 4 ወር ምናምን ነበረ። ያቺ 15 ቀን ስትጨመርበት 5 ወር ከ2 ሳምንት ምናምን ሞላው ልጁ። ከዛ በቃ አሁን እኮ እንግዲህ 5 ወር ከ2ኛ ሳምንቱን እየጀመረ ነው። ስለዚህ ምን አሰብሽ ምናምን አለኝ። በቃ ዶክተር እግዚአብሔርን ጠይቄዋለሁ። ከሰይጣን ከሆነ ሰይጣን ስልጣን ስለሌለው ይሰጠኝ ነበር፣ ግን ከእግዚአብሔር ፍቃድ ከሆነ ደግሞ አሜን ብሎ ከመቀበል ውጪ ምንም አማራጭ የለም አልኩኝ። ይሻለኝ አልጋ ተሰጠሁኝ። በየ6 ሰዓት ልዩነት እስከ 22 19 ጀምሬ መድኃኒቱ እስከ 22 ቀን ድረስ ሐሙስ ነው የገባሁት። የምጥ መድኃኒት በየ6 ሰዓት ልዩነት ይሰጠኛል። ያመኛል፣ ያሰቃየኛል፣ ግን ልጅቷ አይወጣም። ከዛ በ22 ወይ በቃ ከዚህ በላይ መድኃኒት ልሰጥሽ አልፈልግም፣ መድኃኒቱ ፕሮሰስ አድርጎ በምጥ ሊወጣልሽ ስለሚችል ቤት ሄደሽ አረፍ በያለኝ። በ22 ወጣሁኝ። በ29 ቀጥሮኛል። በ29 ስትመጪ ምንም ምጥ ከሌለ ሰርጀሪ ነው የምትገቢው ምናምን አለኝ። በቃ ቤት ስመጣ ምንም ስሜት ምንም ነገር የለም፣ አያመኝም። ያቺ መድኃኒቷ ነበረች ያመመችኝ። እዛው እንደወጣሁኝ እሁድ ወጣሁኝ። በቃ ሰኞ ምናምን ተወኝ፣ መድኃኒት ስላልተሰጠው ድጋሚ ተወኝና ከዛ በ29 ገባው። እስኪ መጨረሻ እድልን ሞክር በእግዚአብሔር ፍቃድ ምናምን አለኝ። ያንን ድጋሚ ያመጥ መድኃኒት ለኔ ስቃይ ነው። በጣም ፈርቼው ነው የሄድኩት። ግን ሰርጀሪ ትገቢያለሽ ስላለኝ በነጻነት ነው የሄድኩት። ጠዋት ሄድኩኝ። በየ6 ሰዓት የሚሰጥ ስለሆነ 6 ሰዓትን ጠብቀው ከዛ ሲሰጠኝ ከነበረው እጥፍ ነው። በግሉኮስም በማህፀኔም ነበረ ሲሰጠኝ የነበረው 4 ፍሬ በየ6 ሰዓቱ ሰጡኝ። 6 ሰዓት 4 ወሰድኩ። ምንም የለም፣ ዝም ብሎ ቁርጠት ብቻ ህመም ብቻ ነው። 12 ሰዓትም ድጋሚ 4 ፍሬ ተደረገልኝ። ግሉኮሱ እንዳለ ሆኖ ማለት ነው። ከዛ በጣም ያመኛል፣ ምንም በቃ ዝም ብሎ ያነጫንጨኛል ምናምን ህመሙ አለ፣ ምንም የለም። ከዛ ለሊት 6 ሰዓት ያንን መድኃኒት ደገሙኝ። ከዛ በኋላ በቃ ስቃው በረታብኝ ምናምን በቃ የሆነ ሊያሳብደኝም ይሞክራል። በጣም የሚያስጠላ ስሜት ነበረ። ከዛ በቃ ልጁ ካልወጣልኝ ለምን ሰቃያለሁ? ከዚህ በኋላ አልወስድም። ያቺን 12 ሰዓት ነው ምናፍቀው እኔ ድጋሚ እንደዛ ሊያረጉኝ ነው የሚል ሀሳብ ስላለብኝ ከዛ 9 ሰዓት ተኩል ላይ እንደ እግዚአብሔር ፍቃድ 10 ሰዓት ሊል ሲሆን ማለት ነው ምጥ ጀመረኝና ልጅቱ ተወለደ ማለት ነው። እና ልጅቱ ሲመረመር ያው በህክምና ዶክተር በህክምና የፎሊክ አሲድ እና የቫይታሚን እጥረት ነው ልጅቱን እንደዚህ ያደረገው። ግን ደግሞ ሁሉም የእግዚአብሔር ስራ ነው፣ አይዞሽ ምናምን አለኝ። የቫይታሚን እጥረት ነው? አዎ የቫይታሚን እና የፎሊክ አሲድ እጥረት ነው። አንዳንድ እናቶች ከማርገዛቸው በፊት ይሄንን እንዲወስዱ ይመከራል እና ቀላል ነገር ነው ምናምን አለኝ። እና በቃ ህክምናሽን እኔ በምልሽ ቀን እየመጣሽ መከታተል አለብሽ አለኝ። አሁን እሱ በሚለኝ ቀን እየሄድኩ ነው አሁንም። እና ትላንትና ነበረ የመጨረሻ ቀጠሮዬ። በስልክ ተደዋውለን መድኃኒቱን ውሰጂ ቀጣይ ትመጫለሽ ምናምን አለኝ። ከሱ ዶክተር ጋር ሳይሆን ሌሎች አሉ ማወራቸው። ሮማናት ነው ቲጆ ሮማናት ሜዶ ሮማናት ነው፣ ግን ማወራቸው ዶክተሮች ሌላ ናቸው።
ማለት ዶክተር መላኩን ለማግኘት ይከብዳል። በጣም ብዙ ስራ ስላለበት በስልክ ማግኘት አትችይም። ማግኘት ከቻልሽም ነርሶቹን ማግኘት ከቻልሽ ነይና ቀጠሮ ያዥ ነው የሚሉሽ። እሳቸው ደግሞ ስለማይገኙ በየቀኑ እንትን እዛ ምናምን ቁጭ ምናምን ትያለሽ። እኔ ደግሞ አሁን የዛሬ ሳምንት ስለነበረ የዛሬ ቅዳሜ 9 ተኩል ወለድኩ። እሁድ ምሳ ሰዓት ላይ ወጣሁኝ። የዛሬ ሳምንት ማለት ነው። እና የዛሬ ሳምንት ነው ገና የወጣሁት። የሆነ መድኃኒት ሰጥተውኛል። አንቲባክቴሪያል ነው። እሱን ለ7 ቀን ውሰጂና ትመጫለሽ ብለው ነበረ። ከዛ እነዚህን ቫይታሚኖችን መውሰድ ከጀመርሽ ባትሄድም ችግር የለው ምናምን ስላሉኝ ከዛም ደግሞ ይደወልልኝ ነበረ ባስፈልግ ኖሮ ስልክ ቁጥር ምናምን ስላለ በቃ ስራቸው ጥራት ያለው ነው፣ ጥሩ ሰዎች ናቸው ምናምን እና እሺ በቃ ቀጣይ ሳምንት ሄዳለሁ። አሁን ቫይታሚን ምናምን እየወሰድኩ ስለሆነ ችግር የለውም ብዬ ቀረሁኝ። እና በቃ እንደዚህ አይነት ችግር ነበረ። ግን ተመስገን ነው። በወሊድ ሰዓት እንደዛውም በማይወለድ ልጅ ሰዓት ለእናት ነው የሚታሰበው። እና በቃ እኔ በሰዓቱ ከባድ ጊዜ ነበረ፣ ግን እግዚአብሔር በሰላም አውጥቶኛል። ሞትም አለ እና እግዚአብሔር ይመስገን። እሺ መጀመሪያ እንኳን በሰላም ተከላከልሽ። አሜን። ገና ብዙ ነገር ነው የሚጠብቃችሁ። ገና ልጆች ናችሁ እና ከዚህ በላይ እንጠብቃቸዋለን። ቤተሰብ ያንቺ ቤተሰብ እንዴት ሲሰማ ምን አለ? ያው የኔ ቤተሰቦች በእርግዝና ምናምን ደስተኛ ነበሩ በጣም። አባቴ ደግሞ ወንድ ልጅ ስለሌለው በጣም ጓጉቶ ነበረ እና በቃ አይዞሽ ስለጓጓ ነው እንደዚህ ሆኖ። እናቴ እንትን ነች ገና ልጅ አይደለሽ እንዴ አንቺ ምናምን ትለኝ ነበረ እና በቃ ምንም እንዳይሰማሽ በቃ አባቴም በቃ የእግዚአብሔር ፍቃድ ከሆነ ማድረግ ይቻላል እንኳንም ለኔ ነበረ በጣም ታስቦ ነበረ። አዎ በቃ በሕክምና ምናምን ምጎዳ ምናምን መስሏቸው ተጨንቀው ነበረ። እዛ በቃ መጨረሻ እናቴ ልጅሽ መውለድ ትችያለሽ፣ እንደውም በገዛ ፍቃድሽን ቢብለሽ አሳመነሽን አገባሽ እንጂ እኛ አሁን ልንደረሽ ሁሉ ሀሳብ የለንም ምናምን ትለኝ ነበረ። ትምህርት አላለቀም ገና ተማሪ ነሽ፣ ትምህርትሽን ጨርሰሽ ስራ ይዘሽ ምናምን ፈታ ብለሽ መውለድ ትችያለሽ፣ እንኳን ብቻ እኛ የምንፈልገው በሰላም እንዲለቅሽ ነው ይሉኝ ነበረ። እና በቃ አሁን እግዚአብሔር ይመስገን በሰላም ለቆኛል። በቃ አሁን ደህና ነው ያለሁት። ምንም የሚሰማኝ የጤና ምንም ችግር የለም። ሳንጎ ንኾ ፈለተ መስዋዕቲ በርግጽ ሓዴልና ጅምርተለና ብስልኪ ፈለጥ ቆልዓይና በአካል ንመጸቶ ንዓያ አሚና ንመጸቶ ሲዓብ በቃ ከሁሉ ነገር መስዋዕቲ ደሞ ቤተሰብ ተተማሃራቲ ወን እንትና ሁሉ ነገር ተተማሃራቲ ጥንስ ሒዛያ እሱ ነው አለ እንትና ዓዊ እንትና ክብር እዩ ብዙሕ መስዋዕቲ ያኸፊላት ለና ዓያዋ ብዙሕ ንኸፈለተ መስዋዕቲ መጠን ብዙሕ ሓሳብ ኣለኒ ውሽጠይ እና ክሻኸዚ የጎርኽላይ ብዙ ነገርኽላ ምና ደሞ ተፈልጥኩም አካል ጉድል እያ እንትና እግረይ ደሞ እንትና ብዙሕ ስራሕ እንትና ብረት አብረት ሞያ ነርኒ እሱ ክሰርሕ ይኻል ኸዚ እሱ ይሰርሒን ደሞ እንትና አው መጠን ደሞ ለለታይ ተደረውነላ በዓይኒ ብረት አቲኒ ስራሕ ስተአጊደ እሳ ሞያ ነራት ንሳ ደሞ ተአጊደ ኸዚ ምንም እንትና ነክሰርሕስ خالي انتنا حدش حديد كجمر ይሄን ሁሉ ነገር አልፈሻልና እስኪ አንድ ነገር ልጠይቅሽ ፍቅር ሲባል አንቺ ምንድነው ማለት ገብተሽም ስታዩ ይሄን ሁሉ መከራ አይተሽ ፍቅር የሆነ መከራ ያላየሽበት ፍቅር የሆነ ማለት በቃ ብዙ ማያስደስትም መከራ አይተሽበት አብረሽ ስታልፊው አብረሽ እድገት ሲመጣ አብረሽ ብዙ ነገር ስታልፊው ደስ ይላል። ግን በቃ አሁን ብዙ ጊዜ የሌላን ሰው ትዳር አይተሽ ከሆነ ሁለቱም እድገት ስልሽ በእድሜ ብቻ ሳይሆን በኢኮኖሚም በምን ነገር አድገሽ ስትጋቢና እንደኛ ደግሞ በልጅነትሽ ተጋብተሽ ብዙ ፈተና ስታይ አንድ አይደለም። በቃ ተከባበሪያለሽ የመጣሽበትን አትረሺም። የሆነ ትልቅ ከፍታ ላይ ስትደርሺ እኛ አድገን በእድሜ አድገን በኢኮኖሚ አድገን በፍቅር አድገን ከኋላ ደግሞ የሚመጡ ፍቅረኛ ማቾች ባለትዳሮች አሉ ልክ እንደኛ እየቸገራቸው እና ከነዛን ስታይ ለነዛ ሰው የማዘን እድልሽ ከፍተኛ ነው በእኛ ፍቅር ስታልፊ ማለት ነው። እና ሲያልፍ ተመስገን ነው። እግዚአብሔር ደግሞ ከዚህም በላይ ሊሰጠን ይችላል አይታወቅምና ምን ልልሽ ነው በቃ ለሰዎች መማሪያ ትሆኛለሽ። አተሽ ተቸግረሽ ምናምን ፍቅር ገዝቶሽ ስትኖሪ በጣም ነው ደስ የሚለውና ገንዘብ ለትዳር መስፈርት ሊሆን አይችልም። ብዙ ሰው ገንዘብ ከሌለ እንዴት ይኖራል ምናምን እግዚአብሔር ነው ጉሮሮሽን የከፈተው። እግዚአብሔር ደግሞ ለጉሮሮሽ የሚሆን ነገር አያሳጣሽም።
ሺ ጊዜ የምትፈልጊው ነገር ላታገኝ ትችላለሽ እንጂ ርቦሽ አታድሪም። ርቦት የሞተ ሰው እኔ አይቼ አላቅም። ተጋብቶ ርቦት የሞተ ሰው አይቼ አላቅም። እና ምንም አትሆኝም። እና ደግሞ ከተማሪ ስትሆኚ የሆነ አሁን ኮሌጅ ላይ ምናምን ስትሄጂ ምናምን ቺኮ አግብታለች አይነት ነገር ምናምን ይባላል። ገና ሻራቢት ሆኜ ፍጹም እኮ ልታገባ ነው ምናምን ይባላል። እና የሆነ ስታገቢ የሆነ ላንቺ የሚቀየር አመለካከት ያላቸው የግቢ ተማሪዎች የኮሌጅ ተማሪዎች ምናምን አሉ። ግን ሲመርጥሽ ነው እንደውም ትዳር የሚሰጥሽ እግዚአብሔር ሲመርጥሽ ነው ማህፀንሽን በልጅ የሚጎበኘው። ካልተመረጥሽ በእግዚአብሔር ምንም አይነት ነገር አይሰጥሽም። እኔ ስለተመረጥኩ ነው ብዬ ደስ ይለኛል። ማንንም አስገድዶኝ አይደለም እዚህ ትዳር ውስጥ የገባሁት ፈልጌው ብዙ መስዋዕትነት ከፍዬበት ወጥቼ ወርጄበት ነውና ብዙ አሉ ወጣቶች ቲክቶከሮች ምናምን እኔ ሀገር ያሉ ወይ ልታገቢ ነው ምንናው ምናምን የሚላሉና እግዚአብሔር ሲመርጥሽ ነው። እንኳን እኔ አላረለ በቃ ትልቅ ሰው ሆኖ ራሱ ማህፀናቸው በልጅ የማይዳበስ በትዳር የማይባረኩ ብዙ ሰዎች አሉ። እና እኔ እግዚአብሔር ስለመረጠኝ በጣም ደስተኛ ነኝ። ለነሱ መልስ ይሁንልኝ በዚህ አጋጣሚና እግዚአብሔር ስለመረጠኝ በጊዜ በጣም ደስተኛ ነኝ። እግዚአብሔር ካልመረጠሽ ትዳር አይሰጥሽም። እንደዚህ አይነት በጣም የምትፈተኝበት ትዳር ደግሞ ከእግዚአብሔር ነው። እግዚአብሔር ሰው የሚወደውን ሰው ነው የሚፈትነው። እና በቃ እግዚአብሔር ሁላችንም ይወደናል። ግን ደግሞ በጣም ሲወድሽ ይፈትንሻል፣ ብዙ መከራ ያሳይሻል። ግን ደግሞ ምህረትም ከእግዚአብሔር ነው፣ ፈተናም ከእግዚአብሔር ነው። እና ሁሉንም ነገር ያሳልፍልናል። ልጅም አጣው ብዬ ይከፋሻል። ግን የከፋን ቀን አልፏል። እንኳንም እኔን በሰላም ገላገለኝ። የምህረት አምላክ ስለሆነ ምሮኛል፣ ችግር የለውምና ከዚህም በኋላ ደግሞ በህይወቴ ምን አይነት ደስታ እንደሚያመጣልኝ አይታወቅም። እና ፍቅር ማለት አብረሽ ለፍቅር መስፈርት ማውጣት የለብሽም። እግዚአብሔር ነው ሁሉን ፍቃድ የሚሰጠው። ቁመት ያለው ገንዘብ ያለው ብለሽ ብትመኚ እግዚአብሔር ፍቃዱ ከሆነ አጭር ሰው የገንዘብ የሌለው ነው የሚሰጥሽና የእግዚአብሔር ፍቃድ ነው ሁሉንም ነገር የሚወስነውና አንቺ መስፈርትና የሚባል ነገር አሁን ወጣቶች ላይ ብዙ ነገር ያለ ነገር ነው። ግን ለኔ መስፈርቴ እግዚአብሔር የፈቀደው ነገር እንዲሆን ነው። እና በቃ እግዚአብሔር የፈቀደውን እሱን ሰጠኝ። እግዚአብሔር የፈቀደውን ስትቀበይ ሁሉንም ነገር በትግስት ታልፊያለሽ። ግን ያንቺን መስፈርት የምትከተይ ከሆነ ከባድ ነው። ከምንም በላይ እግዚአብሔርን የሚያቅሰው ነው ለትዳር መሆን ያለበት። እና በቃ ፍቅር ማለት አብረሽ የምታልፊው አብረሽ የምትጓዥበት ነገር ነው። ያው ናይ ሓሳና ሰማዕናዮ ነርና በዚህ በጣም ዕድለኛ እያ በእውነት ብጣዕሚ ቅንዕት ሰብ እያ። ደስ ልብል ሓሳብ እኒኦ በተለይ ፈጣሪ ኣለለዋ እምነት ፍሉ እዩ። ንኣ ፍቅርታ እዩ ኢላ ሕተያ ነያ እስኪ ንኣኻ ከመይ እዩ ማለት ኣቲኻ ብረኣኻዮ ለለ ብዙሕ ነገር ኣጋጢምካ ከመይ እዩ ፍቅሪ ማለት እንትን ፍቅሪ ትበሃል ተሎ በቃ ሃማይ እንትና ፎቴያ ፍቅርና ዓያም ወይ በቃ እና በቃ እንትሪእዎ ኣለኹም ኣና ምንርኹና ንዙ ፍቅሪ ዝወላ ንከግንዮ ፈጣሪ ንያድሕኒ ፈጣሪ ደሞ ብስ መሐመድ ኣገኒ መሐመድ እውን ብዝበለፀ ዓብዪ ፍቅሪ ምሂሩኒ እዩ እግዚአብሔር መስገን ክሻኸዝ ደሞ ከዘለ እንትን ተባረክት ቆልዓ እና ንዓየ ኻሪት ቤተሰብ ኻሪት ቆልዓ እንትና አል ፈጣሪ ደሞ ፍቅሪ እንትቆለት ቆልዓ ይሁኒ ኣነ እውን እንዛ ቆልዓ እዚኣ እንትና ተንከባኸብሁ እንደምንም ኢለን በቃ ንዓኣ ከይጎድላ ከይኸፋ ኢለ እንትኾነ መስዋዕት ከፍለላ እየ። ዓፅሚ ስባር ዓፅሚ እግረ ስብራት ዓፅሚና እሱ ነክት ገና እሱ እግረ ድማ ገና ኣብ ምፅጋን እዩ ኣሎ እሱ እንትና ከይፀገኑ ክያነ እውን ብውሽጢ ይብልዕል ማንም ክትኾነልኝ ሓስብ እንደኾና ቤተሰብና እውን ኣነ ብጣዕሚ እንትና ብዙ ውሽጢ ይንሓስበላ ንቐፃሊ ክገብረላ ዓብዪ ተስፋ ኣለኒ። ተኸታተልቲ ፍቅሪ ሾው ያው ከምዚ ዝሰማዕኽዎም ብጣዕሚ ከቢድ እዩ። ግን ኣብዚ ገዛ እዚ ፍቅሪ ደው ለበሎ ፍልይ ዝበለ ናይ ፍቅሪ ሂወት እዩ እና ኣብ ልዕሊ ተጋዳላይ ምስግና ኣብ ልዕሊ ህዝቢ ትግራይ ብልተፈጠረ ናይ ኩናት ምክንያት ንዓዱን ህዝቡን ከድሕን ኢሉ ብልበፅሖ ናይ መስመርቲ እግሪ ልፍቅሪ እዚ ማለት ልፍቅሮም ብጣዕሚ ሓያል ምስሓብ ፈጢሩሉ እዩ። ምክንያቱም ብዙሕ ስራሕቲ ይሰርሕ ነይሩ ቅድሚ ኣካል መጉዳእቲ ምፅሑ ዝተፈላለዩ ናይ ብረታ ብረት ይሰርሕ ነይሩ። ግን ኣብ ዓይኑ እውን ብረት ኣትይዎ እዩ እግሩ እውን ተገዲኡ እዩ ከምዚ ዝበለና ብኡ ምክንያት ስራሕ ክሰርሕ ኣይከኣለን። ሕዚ ብዙሕ ካ ብደንቢ ተለይገለፆ ግን እዚ እዩ ነይሩ እቲ ጉድኣቱ። ሕዚ ያው ብዙሕ ነገር በፂሕካ እዩ ብጣዕሚ ከቢድ እዩ ማለት ወዲ ተባዕታይ ኮንካ እሞ ለላ ኣብዚ ፍቅሪ እዚ ሂወትና ነርካ ጠንካራ ተፈታዊት ሰበይቲ ለኒያትካ እና ብዙሕ ነገር ክትገብረላ ትደሊ ኢኻ ውሽጥኻ ግን ብዝበፅሐካ ጉድኣት ምክንያት ብዙሕ ነገር ሲኢንካ ኢኻ
ግን ዝገዛዝ ፍቅሪ እዩ ደበቢልዎ ኢለ ይልሓስብ እናታይ ክትሰርሕ ትሓስብ ካብዝናዚ ማለት همس ተለለኒ همس ተልኾነ ለኔሩ ዝክሰርሕ ይደሊ እትልዎ ስራሕ ለይካ ዳ ይኹን እና ከዚ ኣነ ስርሑ ዝነበሩ ብረትና እንዳብረት ኣኾን ነይሩ እሱ ክሰርሖና ብኩልት ኣጊደለኹም ብዝንገጠመኒ እግረይ ናዳኸመና ተሰበለና ኣነ መድሳት የእንትና እግረይና ሕመመኒ ወሰርሑ ነይረና ብኡ ደግሞ ተደረዩ ዓይኒ ተጎዲኤ ንከቋርጦ ደግሞ ዶክተር ነገርኒ ስራሕሱ ኣቋርጾ ንቐጻሊ ዓይንኻ ምጥፋዕ ድል እንትና ጸቢዩ ይግለም ኢልኒ እሱ ኣቋሪጸ ንኻልእ أنا كسرح من خزي نعات مرتاج أربشة نكجرسانا نحشنا ولا نكهلوني لا أنتنا خز كسرح ندل أنا خزينا نقدرنا كفيلخا نشك أشغال منا نكسرح عندنا حسالني ساوت مرتاج كودعة نع كخرع جزانا نوراك كف كلي أنت الناس علي اوكي أو التفاعلي ميديا ترى كانيرا أو التفاعلي بميديا درجة بتي في أو أباي تي في بسرو بدك الحق زكا سبب اللي ده يخون أنا مالت خزي طريقوا لهم بزخونتات زي من أنت نلنا ينورا كشا خزي تحجزنا خزنا خنا نلنا حمالينا ساون بنورة تحكمنا أنتنا نحكمنا خزوالا خاص أنتنا بزحنا تقولن تلاقي حين مليئة نحجزنا سفنير نحكمنا إلو نعاون مرالية خزي منهم أنتنا عمني لنا أو قلنا كتكون دمو كنا قرب تحتنا كرات خطلت فقرشة وياو هم دقلت أو تقرأ لا يمسكنا بزح تأجمي يوزي هو بالعليو المولا لا سويتو كروحق عد متيعة مسؤولنا نورت زخلا يتأجم حليفة وزن إنسانات إدماء همزي أو تنسي مالت أفتجنا لي تنكر أكلاتها زخلا يقول أتوزي هو ياو بزح حاجة استجبر يخون بتلي تجارب متحقق زينان في اللتمو استفعل عليه بالسوشيال ميديا تريقوم تخوني إخم هزون بيوتيوب كم زونا يوم إحنا على كم فقر شو أزياء أدرشوا أمن سلكومن كنا قمت لكمينا بزي لقمتنا لكم سلك مسرتون نادولكم كتحتوهم كتحجزوهم بسم فقر شو بخبركن حتىكم ندلي يا هون بمن لا هون يتم تكنيج أراس بيتنا علوت إننا ياو አሁን ላይ ከራስ ቤት የተነሳሁት ግዴታ ትምህርት ቤቱን መድረስ ስላለብኝ ነው ሲኦሲዮሳች ስለሆንኩኝ አንዳንድ ፎርሞችን ምናምን ለዛ ስለሆነ ምን ተማሪ አካውንቲንግ ነው መማር ሌቭል 4 ነው ዲፕሎማ እና ለዛ ጉዳይ ምናምን ግዴታ እስከዛሬ ለፍቼበታለሁ መቅረት የለበትም በሚል ነው በስድስተኛው ቀን ነው ገና ከራስ ቤት የወጣሁት እና ያው አሁን ላይ እኔም ትምህርቴን አላቋረጥኩም እየተማርኩ ነው እሱም ደግሞ እንደተናገረው አይኑ ላይ ብረት ገብቶበት እንዳጋጣሚ ሆኖ በእጃችን ነበር እንደዚህ ብለን ያወጣናትና ቀርታ የተሰበረች ስለነበረች በጣም ካይኑ ባምናምን ይፈስ ነበርና ህክምና ሄዶ በማሽን አውጥለት እና ለአንድ ቀን ታሽጎ ነበር አይኑ እና በጠብታ ምናምን ዳነ ቀጠሮ ነበረው ሲል በቃ እንደዚህ ስራ ምናምን አትስራ ወደ ውስጥ ገብቶ ቢሆን ኖሮ አይነ በጣም ከባድ ነበር ምናምን ተባለና አሁን ላይ እኔም ትምህርቴን አላቋረጥኩኝም እየተማርኩኝ ነው እና እንደ እግዚአብሔር ፍቃድ አመቱ መጨረሻ ላይ ሌቭል 4 ይዛለሁ ያው እሱም ከዚህ ውጪ አሁን ላይ ምንም አማራጭ ስለሌለ ከዚህ ውጪ ሙያ ስለሌለው ያው ያለንን ነው እየቆጠብን እየበላን ያለነው ኦኬና በቃ በዚህ ሁኔታ ላይ ነው አሁን ያለነው እሺ ያው አና ወዝ መተውም ልገለጽ ሆል ሆነ ቪዲዮ ኔራ ጸጉራላ ሰርሐያ ቫይራል ወጣት ቪዲዮ ኔራ ብዙ ሐሳብ ይሩይዋ ደሜን ባልቆደስ ብዙ ቪዲዮ ወግኒ ያኔራና ሃሜን ዩሮስኪ ቲክቶክ ብዛዕ ቲክቶክ ما ازيخا جميرخا ሃሜ خدلخالو تيك توك عندنا خزي سلكي خزي عايزة بناسوي ناس راح وصيني حكشة خزي بناسو فيرال نوصل انتنا دمو تيك توكنا مسكنا عند لبي انتنا خوينا فصوم يول هو مسكنا عند فصوم مسكنا عند فصوم يول إنه تيك توك كون خفته صاني انتنا دحر انتنا يو خان محمد كريم مسخر خيا كواش عيا جميل تيك توكنا كواش عيو انتنا ناتري اللي مزيو خزون يوتيوب حدش يوتيوب خفيتنا نينا ناتهم سبسكرايب يا نابو نابرات مسكنا عند افينل فصوم تيخونس افياتل مسكنا عند افش افياتل ناتهم سبسكرايب نابو خاز نطنا خرنا حوات انت اين خنصبيكم هذه بسرعه تجمروا وديهم ليش تطفي لكم ليهم كاف السوشيال ميديا مس لقاطما حمام مخنيات لا كاوزنا وزتاين انصبيكم
እና ከዚ ደኣ እንትና ብዝነበረና ሕክምና ስለንቀነና እና ከዚ ካባና ተጽበዩ እንትና ብዙሕ ስራሕቲ ናሰርሐና ንኹልቲ ህዝብን መፈቀርና ፍቅር ማለት ታይ ማለት ንብል እንትና ብዙሕ እንትና ስራሕቲ ሒዝና ክንመጽእና እናኣተኩም ኣታውዕና ኣሕዋት ይቀኒልና እሺ ተኸተልቲ ፍቅርሸውን ያው ሓድሽና ዩቲዩብ አካውንት ከፊቶም ንዮ ምስግና ኤንድ ኤፍ ልብል ንኣተኹም ሳብስክራይብ ገበርዎም ኮሜንት እውን ጽሓፉ ሼር ለገበርሎም ብምታይ ስራሕ ክመጽርኩም ከም ትደልዩውን ኣብ ኮሜንት ኣቕምጥሎም ኢኹም ማለት ናተሓጋገዝና ይክኾን ደለዎ ብጣዕሚ ጎበዛት እዮም ማለት ንሽተ ብት ዝነበረ ኩነታት ልቕይር ነገር ኢና እዚኦም ምክንያቱም ንሽተ ትግራይ ኩነታት ተፈጢሩ ነይሩ ሕማቅ ኩነታት ተፈጢሩ ነይሩ ዝነገር እሱ ዘይገደቦም ፍቅሪ ጀሚሮም ነይሩ ማለት ካብነት ዘረኝነት ለይብሉ ስኻቱም ላ ኩልኩም ኣምሓራ ከባቢ ትነብሩ ኣትግራይ ከባቢ ትነብሩ ኩልኩም ንኣተኹም ሳብስክራይብ ገበርሎም ክብል ይደሊ እስካው ናሃለኻ ፍቅርካ እስክግለጸላ ኣነ ማለት ኣነ ለንፈሪ ብንበለጸ ማለት ብጣዕሚ እንዲያሳ እስ ከም ዝነኸረትኒ ገና የገበርኩላይ ክብል የለሊ ብጣዕሚ ያኸራትኒና ኣፍቂራስ መጽያ ብዙሕ መስዋዕት ከፊላት ለያ እና ብውሽጠይ ኣይበልጻት ንብልን ማለት ነበለጸት ምክንያት ካብ ዝርሕቁ እንትን መጽያ ኣነ ኣያኣሚና ገና ማለት ብዙሕ ዓመት ንጸናሕና ኣፍቅር ኮ ድዕሊ 3 ዓመት ንጸንሑን እዮም ሓና ግን ምስልክ ብቻ ንፋለጥና ትልክ ብቻ ንፋለጥ ሰባት ግን ኣኺራ መጽያና ጠኒሳት ለያ ኣይፈለጠትኒ ግን ኣኺራትኒ ስለ ሓደ ግዜ ኣኺራትኒ ልዕሊ ኣፍቅር ኮይና ልዕሊ ኣሙዝግና ፍቅራትኒ ልዕሊ ከፍቅራ ምንክን ካኻን ደሞ ሙሉ እምነተኒ የፍቅረኪ ይፈቶኪ نعاون كمسكنا وليدليا أقوم بارهم الناس زاسيتي زنبيتي نام العلم يتعنيها غنا أنا ون نتعنيها غني فتعر الله وقننا ناكشام مجرشا كنا كخبرك كنية نتعنيها غني يا أخي نايها غنا آمين إحنا لا تصبوا نريف موت علم يتعنيها يوكم أتصبوا درجة وزيحهم نخال أي جزء الكاني ناتسفا نقبر إسكانش فكرشن جلسي ያው ቀደም እንደነገርናችሁ በህይወታችን ብዙ ነገር አልፏልና ያ ያለፈው ደግሞ የባንተ በፍቅር ጽናት ነው በእኔም በፍቅር ጽናት ነውና በቃ ከዚህ የበለጠ መከራ ችግር ቢመጣ ችለን ነው እንድናልፍ የምፈልገውና በዚህ አጋጣሚ በጣም ነው ማከብር በጣም ነው መወድ ሁሉም ያልፋል ደግሞ አንድም ቀን የልጅነትና አባት እንሆናለን እና በዚህ አጋጣሚ አፈቅራለሁ በጣም ማፈቅረስ ከመጨረሻው ድረስ ብንንገዳገድም ማንወድቅ ባለትዳሮች እንድንሆን ነው የምፈልገው እና እድሜና ጤና ይስጥ ያቆይልኝ አብረን እንድንቆይ ያድርገን አሜን እሺ ደስ ልጻንሒት ነይርና አመወዳእታ ተመስግንዎም አካላቶይ ተመሐላልፍዎ መልእክት ታሊኩ እንትልከኩ እና ከመስገን እንደለና ብዙ بقدم خزي عميلي واتيا نادولكم تبارات تعنا نوركم دقي وزنلكم تجارم فتوت تجارم يلتن زنوركم دم بتعمينا مسكين كمسكنكم يدلي ثانك يو خزونا وقلنا كتخونو تسقي قبر حات ايش لانش مدلو نستش ያው ማመስገን የምፈልገው ሰው መጀመሪያ እግዚአብሔርን ማመስገን ፈልጋለሁ ከዚህ ሁሉ መከራ ወጥተን የዛሬውን ብርሃን ማየታችን ትልቅ ነገር ነው እና በሁለተኛ ደረጃ የኔንም ቤተሰብ የሱንም ቤተሰብ መሐመድንም ጨምሮ ማለት ነው ቤተሰብ ስለሆነን ለይቶ መጥራት አያስፈልግም ቤተሰብ ነን በዚህ ሰዓትም እየደወለ ይጠይቀኝ ስለነበረ እና የሰራውም ስራ በጣም ትልቅ ነገር ስለሆነ ቤተሰባችን ነው እሱንም እስከ ባለቤቱ ማመስገን ፈልጋለሁ እና በችግራችን ሰዓት ከኛም ከሱም አገር ቤተሰብም ሁሉም ነገር ከጎናችን የነበረ ህዝብ ነበረ ሁሉንም ማመስገን ፈልጋለሁ እና አንተንም ማመስገን ፈልጋለሁ የምር በፍቅር ላይ መጽናት በጣም ከባድ ፈተና ነው የሆነ በሚያጋጥምሽ ችግር ማለፍ በጣም ከባድ ነው እሱም በቃ ምናም ብሎ ሊተወኝ ይችላል ነበር እኔም በቃ ምናም ብየው መተው ይችላል ነበር ግን በቃ በፈተና ሚጻና የተባረከ ነው እና በቃ የምር ተባርከን ነው ይሄንን ሁሉ መከራ ያለፍነውና በዚህ አጋጣሚ በጣም አመሰግናለሁ እናንተንም ከጎናችን ለመሆን እዚህ መጣችሁ ስለጠየቃችሁን በጣም እናመሰግናለን كرات تخطرتي فرشو يعملوا زنبرنا صنحت زي مسنيرو بزقطام زله مسغنان فصومن اب
ኣብ ዩቲዩብ ውን ክትረኽቡም ትኽእሉ ኢኹም ምስግና ኤንድ ፍጹም ናልኹም ንኣተኹም ሳብስክራይብ ገበርዎም ኣበራታትዕዎም ለክብል ይደሊ ኣነ ውን ሃምዚ ማዕሪገን ክቐርብ ዝገበረትኒ መክሊል ዲኮር እያ መክሊል ዲኮር ላ ኣብ ቀዳማይ ወያነ ብሎክ ሲ 109 ንኣተኹም ክትረኽብዋ ትኽእሉ ኢኹም ኣብውን ብዙሓት ኣልባሳት ኣለዉ ባህላዊ ኣልባሳት ዘመናዊ ኣልባሳት ዝፅቡቕ ክዳውንቲ እያ ትሕዝሞ ናኸድኹም ካብኡ ተጠቐሙ ክንደሊ መክሊል ዲኮር ላ ክነመስግነክን እንደሊ ክቡራት ተኸተልቲ ፍቕሪ ሾው ውን ሎም ዝነበረና ጻንሒት እዚ መስል ነይሩ ንምክትታልኩምን ሓበራዊ ጻንሒትኩምን ነመስግን ፍቕሪ ሾው ኣብ ኣዲስ ኣበባ ሰላም ቤተሰብ ፍቕሪ ሾው ኣብ ትግራይ ብዙሓት ብፍቕሪ ዝከታተልዎ ፍሉይ ናዕዳን ተቐባልነትን ዝረኸበ ፍቕሪ ሾው ብሕቶ ተመልከቱ መሰረት ኣብ ኣዲስ ኣበባ ጨንፈር ከፊትና ኣለና ወለድኹም ብህይወት እንዳሃለው ኣንቨርሳሪኦም ከተኽብሩ ታሪኽ ፍቕርን ሓዳርኩም ንውላድኩም ክትስንዱ ንፍቕረኛኹም ፕሮፖዝ ወይ ድማ ሰርፕራይዝ ክትገብሩ መርዓኹምን ኣብ ቲቢኤስ ቴሌቪዥን ከተመሓላልፉ እንድሕር ደኣ ሓሲብኩም ምርጫኹም ፍቕሪ ሾው ይኹን ደውሉልና ብፍቕሪ ክነተኣናግደኩም ኢና ኣብዚ ብዙሓት ዝከታተልዎ ፍቱው ምድላው ፍቕሪ ሾው ምህርትኹምን ኣገልግሎትኩምን ብምልላይ ተጠቀምቲ ኹኑ ፍቕሪ ሾው ኣብ ቲቢኤስ ፍቕሪ ኢንተርቴይንመንት ኣብ ዩቲዩብ ቤተሰብ ኩኑ ፍቕሪ ሾው ኣብ ኣዲስ ኣበባ